ትውልድ የሬዲዮ ፕሮግራም ዘወትር ሰኞ ከ2:30 እስከ 4 ሰዓት በኮላጅ ኮንሰልቲንግ ፒኤልሲ እየተዘጋጀ በትርታ ኤፍኤም 97.6 ወደ እናንተ የሚደርስ አዲስ ሳምንታዊ ፕሮግራም ነው። ሰው ቤተሰብ ማህበረሰብ ብሎም ሀገር የሚገነባው በትውልድ ቅብብሎች እንደሆነ ይታወቃል። ስለሆነም ትውልድ የሬዲዮ ፕሮግራም በማህበረሰባችን የነበረውን ያለውን የሚመጣውን መልካም ገጽታና ተግዳሮቶች በማንሳት ከዘመኑ ጋር የሚሄዱ የአኗኗር ዘይቤዎች፣ ማህበራዊ ህይወትን፣ ኢኮኖሚያዊ እድገትን፣ የኑሮ መርህ፣ ባህልና እሴቶቻችንን የሚያስተሳስሩ መለኛ ሐሳቦች የሚቀርቡበት የሬዲዮ ፕሮግራም ነው። ዋና አዘጋጆች ሙሴ ግርማና ጽዮን ሞላ። ትውልድን በአዲስ መንገድ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ሳምንት ደህና ክረሙ ብለን እንደተለየን ይሄው ሰዓታችን ደርሶ ትውልድ የሬዲዮ ፕሮግራም በቀጥታ ስርጭት ከትርታ 97.6 ኤፍኤም ወደ እናንተ መድረስ ጀምረናል። 97.6 የአየር ሞገድ በተጨማሪ በዚኖ ኤፍኤም እና በራዲዮ ጋርደን በኦንላይን በቀጥታ ስርጭት የምንደመጥ ነው የሚሆነው። ለዛሬ የመረጥነው ርዕስ አለ። እንግዲህ ወቅቱ ሰኔ ላይ ሁሉም ሰው ብዙ ጊዜ ልጅነቱን ያስታውሳል ብዬ አስባለሁ። በተለይ በቀደመው ጊዜ ሰኔ 30 ብዙ ትዝታዎች ይኖርሃል አይደል? በጣም የአመቱ ሙሉ አዲስ ክፍልን አዲስ ትምህርትን ለመማር ተዘጋጅተን ከጀመርነው በኋላ ሰኔ 30ን በጉጉት ነው የምንጠብቀው። ዛሬ ደግሞ ለስድስተኛ ክፍል ተማሪዎች ደግሞ ልዩ ቀን ነው። የፈተና ቀናቸው ስለሆነ የሚኒስትር የሚፈተኑበት መልካም እድል እየተመኘንላቸው ጥሩ ውጤትን የተሳካ ፈተና እንዲሆንላቸው እንመኛለን። እውነት ነው። እኛም ትውልድን በአዲስ መንገድ ብለን ስንነሳ ትላንትናና ዛሬን እያስተሳሰርን መጪውንም ጊዜ ለማመላከት የሞከርን በተለያዩ ርዕሰ ጉዳዮች ላይ ነው ስራዎችን እንሰራለን ብለን የተነሳ ነው። ትውልድ አዲስ ፕሮግራም ነው። ይህ ሁለተኛ ጊዜያችን ነው አየር ላይ ስንመጣ። ዛሬ ሰኔን መረጥ ነው። ሰኔ በብዛት የፈተና ወቅት ነው። ልጆች ሆነን ለመደባደብ እንኳን የምትቀጣጠረው ሰኔ 30 እንገናኝ ብለህ ነውና ያሁን ልጆች ደግሞ ሰኔ 30ን የሚያውቁት አይመስለኝም። ምክንያቱም ሰኔ አጋማሽ ላይ ትምህርት ጨርሰው ፈተና ጨርሰው ወደ ቤት ይገባሉና እንደው ትላንትና ሰኔ 30 በእኛ ውስጥ ይሄ ትዝታለው በእናንተ ውስጥ ምን አለው ብለን አድማጮች እናንተም ለራሳችሁ አስቡት። የፈተና መስጫ ወቅት ነው። ወላጆች፣ ትምህርት ቤቶች፣ ተማሪዎች ከፍተኛ የሆነ ዝግጅት ርብርብ የሚያደርጉበት ወቅት ነው። በተለይ ደግሞ 6ኛ፣ 8ኛና 12ኛ ክፍል ተማሪዎች የብሔራዊ ፈተና ይወስዳሉ። የ6ኛ ክፍል የሚኒስትሪ ፈተና በመሃል ለረጅም ዓመታት አልነበረም። አሁን ነው ተመልሶ የመጣው። እኔ ተፈትኛለሁ። ሙሴ አንተ ተፈትናል? 6 ተፈትኛለሁ። 8 ተፈትናል። 6 ግን ቆሞ ነበር ተመልሶ የመጣው አሁን ነውና ለ6ኛ ክፍል ተማሪዎች ሙሴ እንዳለው መልካም እድል እንመኛለን። ስለዚህ ወላጆች ልጆቻችሁን በምን መልኩ ለፈተና እያዘጋጃችሁ ነው? ትምህርት ስንል በመደበኛ የትምህርት አሰጣጥ ሂደት ውስጥ ያሉትን ነው። በግልም በመንግስት ትምህርት ቤትም ውስጥ ሆኖ ከኪንደርጋርተን ወይም መዋለ ህጻናት ጀምሮ እስከ 12ኛ ክፍል ያለውን የመማር ማስተማር ሂደት የፈተና ዝግጅትና እንደዚህ የመሳሰሉትን ነው የምናየው። የፈተና ዝግጅት ምን ይመስላል? ማን ነውስ የሚዘጋጀው ብለን ስንል መምህራንም ጥያቄ በማዘጋጀት ይዘጋጃሉ። ወላጆች ልጆቻቸውን ሳይኮሎጂካሊ በቁስ በማቅረብ ባለባቸው ቁሳቁስ አካባቢያቸውን ወይም የጥናት ቦታቸውን በማመቻቸት ወላጆች ትልቅ ሚና አላቸው። ተማሪዎቹ ደግሞ ያው እንግዲህ የተሰጣቸውን ርዕስ አንብበው አጥንተው የተሻለ ውጤት ለማምጣት በፈተና ላይ የሚቀመጡት መጨረሻ ላይ ተማሪዎች ናቸው የሚሆኑት እና ይህ ካለፈ በኋላ ደግሞ ከፈተና በኋላ ረጅም የሆነ ረፍት ጊዜ ይመጣል። እሱንስ እንዴት ልታሳልፉ ታስባችኋል ብለን ነው የምንወያየው። እስቲ አንተ እዚህ ላይ ሐሳብህን ስጥ። የፈተና ዝግጅቶች ምን መምሰል አለባቸው ሚለውን እንዳስና ከዛ በኋላ የክረምት የረፍት ጊዜ በምን መልኩ ማለፍ አለበት ሚለውን እናወራለን። ያው እዚህ ላይ ዛሬ እንግዲህ በስፋት የምንወያየው ነገር የሚሆኑት ርዕሶች ናቸውና አንደኛው እና ዋንኛው ነገር ከሰኔ እንደመሆኑ መጠን ቀጣይ 2 ወሮቹን ተማሪዎች የረፍት ጊዜ የሚኖራቸው ይሆናል። ያ የረፍት ጊዜ ግን እንደ ትርጉም ስንወስደው ማረፍ ብቻ የሚለውን ሳይሆን ከተለመደው የሰዓት ገደብና በእያንዳንዱ በፔሪየድ ላይ 45 ደቂቃ እየተቀመጠ አስተማሪ እየተቀየረ ካሪኩለም የተዘጋጀለት እያንዳንዱ ትምህርት እያንዳንዱ አስተማሪ ምን ማስተማር አለበት፣ ከዛ በመቀጠል ደግሞ ተማሪዎች
ወደ ቤታቸው ወስደው አስፈላጊውን ትምህርት የቤት ስራ ሊሆን ይችላል፣ የክፍል ስራ ሊሆን ይችላል፣ በዛ መልኩ የሚገመገሙበት ሁኔታዎች ነበሩ። በዛ መጨረሻ ላይ ደግሞ አሁን ሰኔ ላይ ስንደርስ ደግሞ በቀጥታ ምን ያህል ውጤታማ ናችሁ የሚለውን ነገር ደግሞ ስታንዳርዳይዝ የሚደረግበት ጉዳዮች ናቸው። ሶ እዛ ላይ ብዙ ነገሮችን አያይዘን ስናመጣ ቀጣይስ ባሉት 2 ወሮች ወላጅ ለልጆቹ ምንድነው ማድረግ የሚችለው? ምክንያቱም ከዚህ ሳምንቱን ሙሉ በአንድ ትምህርት ቤት ውስጥ ነበረ ግንኙነታቸው ወይም ደግሞ የሚያሳልፉት ጊዜ በትምህርት ቤቱ የተወሰነ ስለሆነ ወላጅ ብዙ ትኩረት የቀኑን ውሎ ትኩረት ላይ ያደርግበት ይችላል። ምክንያቱም ብዙውን ኃላፊነት ለመምህራንና ለትምህርት ቤቱ ስለሚተው፣ አሁን ላይ ግን ትምህርት እንደማለቁ በቤት ውስጥ የሚቆዩበት ጊዜ ረዘም ስለሚል ወላጆቻቸው በምን አይነት መልኩ ዝግጅት ያደርጋሉ ነው። ከዛ በፊት ግን ይሄን ሁሉ የተማሩበትን ጊዜ በምን አይነት መልኩ የፈተና ዝግጅታቸውን አድርገዋል? ይሄን ሁሉ ጊዜ ከተደረገው የጥናት የዝግጅት ሁኔታ በላይ ደግሞ ብዙውን ጊዜ ልክ ተማሪዎች ትምህርት ፈተና ሲባል ለፈተና ተቀምጠን ልክ የፈተናውን የመጀመሪያ ጥያቄ በመናነበበት ጊዜ የድንጋጤ ወይም ደግሞ ከባድ ጥያቄ ከሆነ በተለይ ደግሞ ጥያቄውን ለመመለስ መደናገጥና ሙሉ ያጠናነው ነገር ሁሉ እንደ አንድ ፍላሽ እንደጠፋበት ቶታሊ የሚጠፋበትና የምንደናገጥበት ጊዜ አለና ተማሪዎች በማንኛውም ጊዜ ወደ ፈተና ከመግባታቸው በፊት ዝግጅታቸውን ወይም ደግሞ በራሳቸው የመተማመን እድላቸውን በደንብ ማሳደግ ያስፈልጋልና ብዙውን ጊዜ የምንፈራውም መውደቅን፣ አለማለፍን፣ አለመሻገርን የሚሉትን ነገሮች ከማህበረሰብ ከወላጅ ከአስተማሪ የሚጠበቅብን ነገሮች ጫናና ስትረስ ስለሚያደርጉብን የበለጠ ውጤታማ እንዳንሆን ወይም ደግሞ የምናውቀውንም ጥያቄ ሁሉ እንድንስት እንሆናለንና በተቻለ መጠን ዕውቀትን እንዴት አድርገን ነው መያዝ የምንችለው? ያያዝነው ዕውቀት ፈተና ላይ በሚመጣበት ጊዜ የፈተናው ዓላማ ምንድነው የሚለውንም ነገር ማሰብ ያስፈልጋልና ያ አንድን ተማሪ የተማረው ደረጃ ወይም ደግሞ ያወቀው ዕውቀት ወደሚቀጥለው ክፍል በሚሄድበት ጊዜ ለሚያገኘው የተለየ የትምህርት ደረጃ ይመጥናል ወይ? ስለዚህ ስታንዳርዳይዝድ መሆን አለበት ማለት ነው። ስለዚህ እያንዳንዱ ተማሪ በየትኛውም የሀገሪቱ ክፍል ይሁን ያለውን ዕውቀት መጥኖ በትክክል ለዚህ ወይም ደግሞ ቀጣይ ለሚሆነው ለ6ኛ ክፍል ከሆኑ ለ7ኛ ክፍል የሚሆን የዕውቀት ደረጃ አላቸው ወይ የሚለውን መለካት ስለሚያስፈልግ ነው። በተመሳሳይ መልኩ ከ8ም ለየት የሚሉ ወደ 9 የሚገቡበትም ዝግጅታቸውን ማወቅ ነው። ስለዚህ ዕውቀታቸው ሪሊ ለዛ ለቀጣይ ክፍል ዝግጅት ያስችላቸዋል የሚለውን ነገር ማወቅ ነው የሚያስፈልገውና ተማሪው እንዲወድቅ ወይም ደግሞ እንዳያልፍ ኤክስ እንዲያገኝ በሚለው ሳይሆን ዝግጅቱ መሆን ያለበት በትክክል ውጤታማ የሚያደርጋቸውን ዕውቀት ወይም ደግሞ ለቀጣይ ትምህርት የሚያዘጋጃቸውን ዕውቀት ይዘውታል ወይ በሚቀጥለው ዓመት እንዳይቸገሩ በማሰብ ነው እነዚህ ዝግጅቶች የሚደረጉትና ያም መለኪያ ሆኖ ከሌላው ተማሪ ንጽጽር ውጤታማ ነኝ ወይስ ያንሰኛል የሚለውን ነገር እንዲያዩት ስለሚፈልግ ነው በዛ መልኩ የሚቀመጠውና ዝግጅቱ ከስትረስ ነፃ እንዲሆንላቸው ነው ዋናው ነገር መሆን ያለበት። እውነት ነው። አላስፈላጊ ጫናዎችን ከልጆች ላይ ማስወገድ አስፈላጊ ነው። አንዳንድ ምን ሰማቸው መጥፎ ዜናዎች አሉ። ይሄን አላለፍኩም ብሎ ህይወትን እስከ ማጥፋት ድረስ ይሄዳሉ ልጆች። አላስፈላጊ ነገሮችን ሲወስኑ እንሰማለንና ያለንና ወላጆች መጀመሪያ የልጆቻችን አቅምና ተሰጥኦ ምን ይመስላል የሚለውን ግምት ውስጥ ከተው ልጆቻቸውን በዛ መንገድ ማገዝ ነው ያለባቸው። ይሄ ተጨማሪ አስጠኝ ቀጥሮ ልጁን ከአቅሙ በላይ ወይም ከተሰጠው በላይ ማስጨነቅም ራሱን የቻለ በራሱ ሊሰራ የሚችልበትን አቅም ነው የሚቀንሰውና ዋናውና ትልቁ ነገር ምንድነው የልጄ ፍላጎት የልጄ አቅም የት ድረስ ነው። በተለይ ከክፍል ክፍል መዘዋወር ላይ ባሉበት የእድሜ ክልል ላይ አላስፈላጊ ጫናዎችን ማስወገድ ያስፈልጋል ብለን እናምናለን። ሙዚቃ ሰምተን እንምጣ ወይንስ የክረምት ጊዜ እንዴት እንደሚያልፍ ትንሽ ብለን ወደ ሙዚቃው እንሂድ? በቀጣይ የሚኖረንን አንድ አድማጮችም እንዲከታተሉት የምንፈልገው አንድ ነገር ምንድነው በእያንዳንዱ የትምህርት ክፍለ ጊዜ ላይ ለምን 6ኛ ክፍል ተመረጠ፣ 8ኛ ክፍል ስለምን ተመረጠ፣ 10ኛ 12ም በየጊዜው ላይ ያሉ የስታንዳርድ መለኪያ የሚኒስትሪ ወይም ደግሞ የማትሪክ የፈተና ዝግጅቶች ይደረጋሉና እነዛ ከምን ጋር የተያያዙ ናቸው የሚለው ምክንያታዊ የሆነ አቀማመጥ አለው። ትምህርት ቤቶችን ብናይ የተከፋፈሉበት ሁኔታ የተለያየ ነው። ለምሳሌ የመዋለ ሕፃናትን ብንመለከት መዋለ ሕፃናት ከአዋቂዎች ጋር ተቀላቅሎ አያውቅም። የትኛውም አይነት ትምህርት ቤት ቢሆን የመንግስትም የግልም
የህዝብም ኢንተርናሽናልም ብታረጊው ከኪንደርጋርተን ወይም ደግሞ የህፃናት መዋለ እንትን የመጀመሪያውን ክፍል ሁሉ ጊዜ ለየብቻቸው ነው የሚማሩት። ከዛ ስንቀጥል ከ6 እስከ 8 ያሉት በኤሌመንተሪ ተለይተው ይማራሉ። ከዛ ሃይ ስኩል እያለ ዩኒቨርሲቲ በየዲፓርትመንቱ ሶሻል ሳይንስ፣ ናቹራል ሳይንስ እያለ ይከፋፈላልና እነዚህ ነጥቦች ከምን ጋር የተያያዙ ናቸው የሚለውን ነገር በቀጣይ የምናየው ናቸውና ምክንያታዊ የሆኑ የተቀመጡ ጉዳዮች አሉና ለነዛም የሆኑ መለኪያዎችን በዝርዝር ለማየት እንሞክራለን። በዛ ውስጥም የወላጆች ተሳታፊነትና ልጆችም በምን አይነት መልኩ መታገዝ ይችላሉ፣ እነዚህን ውጤታማ ሊያደርጋቸው የሚችሉ መንገዶችስ ምንድናቸው የሚሉትን አይተን በስተመጨረሻ ላይ ደግሞ የክረምቱ ማሳለፊያ ጊዜዎች ሊሆኑ የሚገባ ወላጅ ከልጆቹ ጋር ሊኖረው የሚገባ ግንኙነቶችስ በምን አይነት መልኩ መሆን አለበት፣ እንዴት የተለየ ጊዜያቸውን ውጤታማ በሚያደርጋቸውና በቀጣይ ወጣትን ወይም ደግሞ ልጆቻቸው ማነጽ በሚችሉበት ሁኔታ እንዴት ሊተጋገዙ ይችላሉ የሚለውን እድል ምንወያይበት ይሆናል። ለእናንተ የሚሆን በተሳተፉበት ጥያቄ አለን እና ከኛ ጋር እንድትሳተፉ ነው። የልጆቹ ወይም የልጆ የክረምት ቆይታ እቅድ በአንድ ነገር ብቻ ማሻሻል ቢኖርቦ በምን መልኩ ያሻሽሉታል የሚል ነው። ተመልሰናል። አድማጮች እየተከታተላችሁ ያላችሁት ትውልድ የሬዲዮ ፕሮግራም ነው። ትውልድን በአዲስ መንገድ ብለን ሙሴ ግርማና ጽዮን ሞላ ቀደም ሲል ያነሳነው ርዕስ አለ። ሰኔና የመማርና ማስተማር ሂደት ትምህርት ወላጆች ልጆች የሚለውን በተወሰነ መልኩ ለመዳሰስ ሞክረናል። ውይይታችንን እንቀጥላለን። ሙሴ ትምህርት ማለት በእርግጥ ምን ማለት ነው የሚለው የሚቀጥለው የመወያያ ርዕሳችን የሚሆነውና ትምህርት ስንል ብዙ ሰው መማር ትምህርት በተለምዶ እንለዋለን። ግን ሳይንሳዊ በሆነ መልኩስ እንዴት ይታያል? መማር ማለት ምን ማለት ነው የሚሉትን እስቲ እየተወያየን እንሂድ። በጣም ጥሩ። እነዚህ እንግዲህ ዛሬ ካለባቸው የፈተና ተማሪዎች ከሚፈተኑበት አንደኛው ነገር ምን ያህሉን አውቃችኋል ነው የሚለው። እንግዲህ ከዛ ጋር አያይዘን የምናነሳው መማር ማለት ምንድን ነው? ትምህርት ቤቶች የተለያዩ አይነት ትምህርት ቤቶች አሉ፣ የግልም የመንግስትም ብለን ከዛ በኋላ ደግሞ ኢንተርናሽናል ስኩሎችም አሉና የትምህርት አሰጣጣቸው እንደየአገሪቱ አላማና አገሪቱ ልትገነባው የምታስበውን ኤክሰለንስ ወይም ደግሞ አቅጣጫ የያዘ የትምህርት ካሪኩለም በየጊዜው ይነደፋሉ። ግን በሁሉም ቦታ ተመሳሳይ የሚያደርጋቸው አንድ ነጥብ አለ። ያ ምንድን ነው? ተማሪዎች በሚማሩበት ወይም ደግሞ ትምህርት በሚሰጥበት ደረጃ ለምንድን ነው የተለያየ የትምህርት አሰጣጥ ሂደቶችን ግን ትምህርት ቤቶቹ ተመሳሳይ ይዘት አላቸው? ያም የሚሆንበት ዋነኛው ምክንያት ትምህርት ማለት ስንል አንድን ትምህርት የምናስተላልፍበት መንገድ ተማሪዎች ወይም ደግሞ ህፃናት ነጭ ወረቀት ናቸው የሚለው ሐሳብ አለ። እዛ ላይ ኢምፕሪንት መደረግ ያለበት ወይም ደግሞ መጻፍ ያለበት መዘጋጀት ያለባቸው ልምድ ምን መምሰል መቻል አለበት። ሁሉም ሰው እንዳሻራው እንደሚለያይ መጠን ሁሉ መረጃዎችን የመቀበል የማስተላለፍ የመተርጎም ችግሮችን የመፍታት አቅም የተሰጠውን መረጃ ደግሞ አያይዞ ውጤታማ የማድረግ አቅምን እንዴት አድርጎ ሊያዳብር ይገባል ነው። እዚህ ላይ እንደ አንድ መነሻ አድርገን ልናነሳው የሚገባ ነገር ምንድነው? ትምህርት ቤቶች ቅድም ያነሳሁት አንድ ሐሳብ ምንድነው? በተለይ መዋለ ህፃናትን ስንል ሁሉም ልጆች ተለይተው ነው የሚቀመጡትና የመጀመሪያ የትምህርት ቤት ወይም ደግሞ በዴቨሎፕመንታል ሳይኮሎጂ ላይ ከሚነሱ ነጥቦች አንደኛው እድገትን ወይም ደግሞ መማርን ዕውቀትን ወይም ደግሞ ለውጦችን የምናይበት 3 መንገዶች አሉና ያንን ከያዘው ውስጥ አንደኛውና ልዩ የሚያደርገው የመዋለ ህፃናት እድሜ ነው። ያም ትምህርት ጊዜ ላይ ብዙ ትምህርት ቤቶች እንደምታውቂው ትምህርቶች በሚሰጡበት ጊዜ ዋና ዓላማው የአእምሮአችንን የማሰብ እና በተፈጥሮ ደግሞ የሚሄደውን ሂደት ለማስተካከል ነው። ያም ስንል አንደኛው የአእምሮአችን ክፍል በቀኝና በግራ ተብሎ የሚከፈል የአእምሮ ክፍል አለው። ያንን እድገት በሚመጣበት ጊዜ ግን ሁለት የተለያየ ስራ ነው የሚሰራው። ስለዚህ የቀኝ የአእምሮ ክፍላችንና የግራ የአእምሮ ክፍላችን ብለን የተለያዩ እድገቶችን ወይም ደግሞ የማሳቢያ ክህሎቶችን ያመጣሉ። ስለዚህ አንደኛው የአእምሮአችን ክፍል እንዲያስብ ወይም ደግሞ እንዲበረታ ወይም ደግሞ እንዲጠነክር የሚያደርገው የአርቲስቲክ የሆኑ የስዕል የማሰብ ችሎታዎችን ወይም ደግሞ ነገሮች ላይ ትኩረት አድርጎ እንዴት ውጤታማ መሆን እንደሚችሉ ማሰብ የሚችሉበትን
ትምህርት ወይም ደግሞ በስዕላዊ ወይም ደግሞ በአርቲስቲክ በሆነ መልኩ ምናስብበት አለ። በሌላኛው በኩል ደግሞ ምናስበው በማስታወስን ወይም ደግሞ ቁጥሮችን ሊሆን ይችላል፣ ቋንቋዎችን ሊሆን ይችላል፣ ፊደሎችን ሊሆን ይችላል፣ ስዕሎችን ሊሆን ይችላል። እነዛን አስታውሰን የምንይዝባቸው መንገዶች ናቸው። ለዛም ነው መዋለ ህፃናት ላይ ሁሉ ጊዜ ትምህርት ቤቶች በሚያስተምሩበት ጊዜ የመጀመሪያውን ክፍል በስዕል ከጀመሩ ግዴታ ሁለተኛው ክፍል ደግሞ ቁጥርን ሊማሩ ይችላሉ። ከዛ በኋላ እረፍት ያደርጉና ተመልሰው ሲመጡ ደግሞ የስዕል ትምህርትን ሊማሩ ይችላሉ። ስዕልን ከተማሩ በኋላ ደግሞ በመቀጠል እንግሊዝኛ ነው ወይም ደግሞ ፊደልን ይማራሉ። እየተባለ እየተቀያየረ ነው የሚማሩት። ያ ምንን እድል ይሰጣል? አይምሮ በሁለት የተከፈለ ሄmisፈሩን እኩል ማሳደግ እንዲችሉ ነው ህፃናቶች። ስለዚህ ልጆች በግዴታ እንግሊዝኛ እንዲማሩ ወይም ደግሞ አማርኛውን እንዲማሩ ወይም ደግሞ ቁጥርን በጣም ጎበዝ እንዲሆኑልን ብለን ቁጥሩን ብዙ አድርገን ብናስተምራቸው ውጤታማ ላይ ያደርጋቸው ይችላል። ስለዚህ ቀደም እንዳነሳ ነው እንዳሻራችን ስለምንለይ አንዳንድ ልጅ ጉብዝናውን ማውጣት የሚችልበት ወይም ደግሞ የአይምሮ እድገቱ ላይ የበለጠ ውጤታማ ሊሆን የሚችለው በሁለቱም በኩል ያለውን የአይምሮ እድገት ስናመጣጥንለት ነው። ለዛም እንዲመች የትምህርት ክፍለ ጊዜዎቹን አቃይረን የምናስተምረው ወይም ደግሞ ዲዛይን ሲደረግም የመጀመሪያ ፕሪስኩል ይርስ ነው የሚባሉት በዚህ እድሜያቸው ላይ ከኮንክሪት ወይም ደግሞ የሚታየውን ነገር ብቻ ከማመን ወደ ትንሽ ሻል ወዳለው የኦፕሬሽናል ቲንኪንግ የሚያድጉበት ነው። ስለዚህ ይሄንን ኮንክሪት ወይም ደግሞ ይሄ ስር መሰረታዊ የሆነ ወይም ደግሞ የሚያዩትን የሚነካውን ነገር ብቻ ማሰብ የሚጀምሩበት እድሜ ሲሆን ሁሉ ጊዜ ምንድነው ታስታውሽ ከሆነ መዋለ ህፃናት የመጀመሪያ ትምህርት ሲጀምሩ ጣታቸውን እየነኩ ነው። ለምሳሌ 2 ሲደመር 2 ሲሉ ምንድነው 1 2 ይሉና ጣታቸውን ይነካሉ። ከዛ በዛኛው ጣታቸው ደግሞ 1 2 ብለው ይነኩና አንድ ላይ ይደምሩታል። ደምሩ ስትያቸው ከዛ ይቆጥሩታል 1 2 3 4። ያንን የሚያደርጉት ምን ማለት ነው? የሚያዩትን የሚነኩትን ብቻ ነው እንዳለ በዓለም ላይ ያለውን እንቅስቃሴ የሚገነዘቡበት መንገድ የሚነኩትንና የሚያዩትን ነገር ብቻ ነው አይምሯቸው ማሰብና ፕሮሰስ ማድረግ የሚችለው። ለዛ ነው በጣም ወላጁን የሚወድ ህፃን እናቴ እንዳትሄድ ወይ አባቴ እንዳትሄድ ብሎ ያስቸግርና እዛው ወይ እናት ልትወጣ ስትል ተደብቃ ልትወጣ ስትል ነጠላው ይደበቅና እዛው እንዳለ ቀስ ብላ ተወጣና ነጠላዋን ይዛ ወደ ጉዳዩ ትሄዳለች። ወይ ደግሞ አባትም ወይ እናትም ወደ ስራ ልትሄድ ስትል ቦርሳውን ሊያነሳ ሲል ይደበቅና ከዛ ከወጡ በኋላ ቦርሳቸው ያቀብሏቸዋል። ለምንድን ያ ማለት ምንድነው? የሉም የሚለውን ነገር ስለሚያውቁት ነው። ካላዩትና ካልነኩት እንትን ካልተባለ ያ ነገር የለም ብለው ነው የሚያስቡት። አስተሳሰብ እድገታቸው እዛ ጋር ነው። ያንን አስተሳሰብ እድገት ግን ከፍ እንዲያደርጉትና የተሻለ እንዲያደርጉት ትምህርትም አጋዥነት አለው ማለት ነው። ጥሩ ነው ያነሳው ሐሳብ። እንግዲህ ትምህርት ብለን ስንል ያው ወላጆች በተለያየ መልኩ ከልጆቻቸው የሚጠብቁት ነገር አለ። በተለያየ የትምህርት መደብ ወይም ሳይክል ደግሞ ልጆች የሚጠበቅባቸው ነገር አለ። ግን እንደ ግዴታ አድርገን የምንወስዳቸው ነገሮች አሉ። ላይክ 10 ከ10 ፈተና ከተሰጠ ከ10 ልጅ ማምጣት አለበት። 10 ከ10 የደፈነው ልጅ ጥሩ ውጤት እንዳመጣ ሌላኛው እኔ ሚዛናዊ ሆኖ መታየት አለበት ብዬ አስባለሁ። በተለይም በትምህርት ቤት አካባቢ በነበረኝ ቆይታ የተለያየ ተሰጥኦ አላቸው ልጆች፣ የተለያየ ትምህርት አቀባበል አላቸውና አንተ እንዳነሳው ከመዋለ ህፃናት ሲጀምሩ ምንድነው የሚጠበቅባቸው? ፈርስት ሳይክል ሲገቡ ከ1 እስከ 4 ምንድነው የሚጠበቅባቸው እያለ መሄድ ነው የሚሆነውና ትምህርት ማለት በርግጥ ምን ማለት ነው ብለን ስንል ወላጆች ልብ እንዲሉት የምፈልገው ነገር ከልጆቻቸው የሚጠብቁት ነገር ምንድነው? 0 ከ10 ይዞ የመጣው ልጅ ምናልባት በዛች በጠባቧ መንገድ ሲፈተን ነው ያችን ያመጣው እንጂ የሱ ተሰጥኦ የሱ ችሎታ ወይም ደግሞ የሱ የትምህርት አቀባበል ደግሞ በምን መልኩ ነው ብለን ልጆችን በማብቃት ሂደት እንሰራለን። መምህራን በተለይም በጣም ያውቁታል። ተስፋ ባለ መቁረጥ መጻፍ የማይችል ልጅ ማጻፍ መቻል፣ ማንበብ የማይችል ልጅ ማንበብ ማስቻል የራሱ የሆነ ተሰጥኦ ይፈልጋል። ምክንያቱም አንድ ልጅ እለቱን እስክሪብቶ ይዞ አይጽፍም፣ እለቱን ስራስ ይዞ አይጽፍም። ስለዚህ እንዴት አድርገን ነው የምናበቃቸው? እና የትምህርት ያቀባበላቸውን ሂደት አያለው። ሌላው ቀርቶ እኔ ምግብ በስነ ስርዓት መብላት አለባቸው ብዬ አምናለሁ። ቁርሱን ያልበላ ልጅ ክፍል ውስጥ ቁጭ ብሎ አክቲቭ ሆኖ ሊሰራ አይችልም። ስለዚህ መግበን የምንልካቸው ምግብ ምን አይነት ምግብ ነው? የፈተና ሰሞን ላይ ልጆቻችን
በአመጋገባቸው ቁርሱን ሳይበላ ይሄደ ልጅ ወይም እየራበው ፈተና ላይ የተቀመጠ ልጅ ትላንት ማታ የፈለገውን ቢያጠና ጠዋት ቁርስ ማብያ ሰዓት ከሌለ ሪላክስ እንዲያደርግ አድርገህ ካላከው ዜሮ ነው የሚያመጣው። ስለዚህ የተለያዩ ልጆች ከተለያየ አቅጣጫ መታየት አለባቸው። ተሰጧቸው፣ ችሎታቸው፣ የትምህርት አቀባበል ሂደታቸው። እኔ አስታውሳለሁ ስራ አስጀምር በማስተማር ነው የጀመርኩት። ባለፈው ማውርተናልና በጣም ጎበዝ ናት፣ በጣም ዳይናሚክ ናት፣ ግን ትፈጥናለች። ስለዚህ ሌላ ታይዲ ጥንቅቅ ብላ የምትሰራ ልጅ አለች፣ ምንም ስህተት የማትፈጥር። ሁለቱ ስታስቀምጣቸው ችሎታቸው እኩል ነው። በፍጥነት ግን በመቸኮል ለማሳረም በመቸኮል ግን የማይሆን ኤክስ የምትይዝ ልጅ ነበረችና ተማሪ ነበረችኝና ሚስቴክ ነበር ምላት ከነሱ ማራሱና እንዴት አርገህ ነው ያቺን ጋፓን የምትሞላላት? ስለዚህ ልጆቻችንን እናውቃቸዋለን ወይ? ልጆቻችን ምን አይነት ተሰጧላቸው? እውነት 100% ያመጣስ ልጅ ነው ወይ ጎበዝ ተማሪ የሚባለው? ትምህርት ምንድነው? ይሄንን አድማጮቻችን ወላጆች ልብ ሊሉት የሚገባ ነው ብለን እናስባለን። ፕሮግራሙ ትውልድ የሬዲዮ ፕሮግራም ነው። ትውልድን በአዲስ መንገድ ትምህርት፣ ወላጆች፣ ተማሪዎች፣ የፈተና ጊዜ በእነዚህ ዙሪያ እየተወያየን ሙሴ ግርማና ጽዮን ሙላ አብረናችኋለን። መልካም ጊዜ እንዲሆንላችሁ እንመኛለን። ያለን ለዛሬ መወያያ የመረጥነው ርዕስ ሰኔ እንደመሆኑ መጠን የመማር ማስተማሩ ሂደት ላይ ፎከስ ያደረገ ነው። ትምህርት ማለት በእርግጥ ምን ማለት ነው ብለን ከሙዚቃውና ከሰዓቱ ወጃው በፊት እየተወያየን ነበረ። ሙሴ በተለያየ መልኩ ለመዳሰስ እየሞከርን ነው። ወላጆች ልጆቻቸውን ወደ ትምህርት ቤት ሲልኩ ትምህርት ቤት ልከናል ሲሉ ትምህርት ዕውቀት ለማግኘት ዕውቀትስ በራሱ ምንድነው? አንድ ልጅ አንድ ተማሪ ተምሯል ስንለው ወይም ጎበዝ ተማሪ ነው ስንል ምን ይመስላል እያልን የትምህርት አሰጣጥ ሂደቱ አንተም በተለይ ቅድም ያነሳው ከመዋለ ህፃናት ጀምሮ አንድ ልጅ የመጀመሪያ ቀን ትምህርት ቤት ስትወስደው የምትሰጠው ነገር አለ። መቀበል በሚችለው ልክ ነው የምታጎርሰው፣ አቅሙ ከሚችለው በላይ አትሰጠውምና በማየት በመዳሰስ ከዛ በኋላ ነው እያደገ ክሪቲካል ቲንኪንግ ወይም በምክንያት የሚያስብ ትውልድ መፍጠር የምንችለው። በየትምህርት ሳይክሉ የተለያየ ደረጃ አለውና የልጆቻችንንም የትምህርት አቀባበል ተሰጥኦ ግምት ውስጥ መክተት አለብንና አድማጮች ጉዳያችን ይሄ ነው። መድረኩን ለሙሴ ይሰጣሉ። በጣም ጥሩ። እዚህ ላይ በተደጋጋሚ ሊታወስ የሚገባው ነገር ምንድነው? የትምህርት ቤቶች መዋለ ህጻናት ብለን አንደኛ ክፍል፣ ሁለተኛ ክፍል ከዛ የሃይ ስኩል ብለን የምንለው ዩኒቨርሲቲ ብለን የምንለው የተከፋፈለበት መንገድ ምክንያታዊ ነው። ቅድም በከፊል ለማንሳት እንደሞከርኩት የመዋለ ህጻናቶቹ ልጆች በዚህ እድሜያቸው ላይ ማወቅ የሚገባቸው ነገሮች ምንድናቸው? አንደኛውና መሰረታዊ ነገር ብለን ያነሳ ነው የአእምሮ ክፍል ለሁለት የግራና የቀኙ የአእምሮ ክፍላችን በእኩል መጠን ማደግ እንዲችል አርቲስቲክ የሆነውን ስዕላዊና የማሰብ የነገሮችን በተለየ መልኩ የመገንዘብ ሂደቶችንና ከዛ በተጨማሪ ደግሞ የማስታወስና ነገሮችን የበለጠ የማስታውሶ ከነዛ ውስጥ ደግሞ የመጻፍን ሊሆን ይችላል፣ ደግሞ የመሳል ሊሆን ይችላል። እነዛን ውጤታዊ የሆኑ ነገሮች እንዴት አድርገን ወደ ህይወታቸው ማስገባት እንችላለን ነው። ቀደም እንዳልኩት ትምህርት ቤቶቹም ሲያስተምሩ አንደኛውን ትምህርት የመጀመሪያውን ስዕል አድርገው ከዛ ወደ ትምህርቱ ደግሞ የሚያዘነብለውን ደግሞ ሂሳብ ሊሆን ይችላል፣ ቁጥር ሊሆን ይችላል። ከቁጥር ተመልሰው ሙዚቃ፣ መዝሙር ሊሆን ይችላል። ከመዝሙር ተመልሰው ደግሞ ወድጋሚ ወደ ፊደል መጻፉ ሊሆን ይችላልና በዚህ ሂደት ውስጥ ሊኖራቸው የሚችለው የተለያዩ የሐሳብ እድገቶችን ማሻሻል ነው። ከዛ ባለፈ ከክፍላቸው የወጡና ደግሞ ጨዋታዎችን ይጫወታሉ። ስለዚህ ጨዋታዎችን በሚጫወቱበት ጊዜ አንደኛው ያ የጨዋታ መልእክቱ የሚያስተላልፈው ነገር ምንድነው? ማህበረሰብ ውስጥ ያሉትን ህግና ደንቦችን በአግባቡ ማወቅ እንዲችሉ ነው። ስለዚህ ታላቅነትን፣ ቅድሚያ መስጠትን፣ አብሮ መስራትን እንዴት አድርገው በሰዎች ላይ እምነት ጥለው ነገሮችን ማስተላለፍ እንደሚችሉ፣ የቲም ወርክ ወይም ደግሞ በግሩፕ ስራዎችን መስራት መቻል ምን ማለት እንደሆነ፣ ውጤታማነት እንዴት ሊመጣ እንደሚችል የሚሉትን ነገሮች በጨዋታ ነው ለልጆች የምናስተምራቸው። ስለዚህ በማህበረሰብ ውስጥ ያሉትን ህግና ደንቦች የምንላቸውን በኋላ ላይ ወደ ቅጣትም ሊሆን ይችላል፣ ወደ ክስም፣ ሌሎች ነገሮችንም ህጋዊ የምናደርግባቸው መንገድ ያንን መንገድ ያመጣቸዋልና ካላቸው ነገር ማካፈል፣ ያላቸውን ነገር አካፍለው ለግሩፑ ወይም ደግሞ ለማህበረሰቡ ወይም ደግሞ ላላቸው ቡድን ብለው ለሚጫወትበት ቡድን እንዴት ውጤታማ ያደርጋቸዋል ብለው እርስ በርሳቸው የሚናበቡበትን መንገድ
የሚያስቡበት የትምህርት መንገዶች አሉና በተለይ መዋዕለ ሕፃናት ላይ በጣም ብዙ ትኩረት ተደርጎ የሚሰጡት ትንሽ ነገሮች ቢመስሉም ግን በህይወታቸው ላይ ወሳኝ የሆነ መሰረት አድርገው የሚጣልባቸው ነው። እኔ ከማስታውሰው የመጀመሪያ በተለይ ይሄ እንግዲህ አንደኛ ክፍል ላይ የመጀመሪያ ትምህርቴን ገብቼ ስማር አስተማሪ የሚያስተምርበት መንገድን አይቼ ውጤት የሚሰጠው ወይም ደግሞ አንደኛ ወጣ ሁለተኛ ወጣ የሚባለው ትምህርት ምን ማለት እንደሆነ ኮንሰፕቱ ራሱ አይገባኝም ነበር። የኔ የተረዳሁበት መንገድ ምንድነው አስተማሪው የሚያየውን ጎበዝ እንትና ምናምን ብሎ ያለውን እሱን ተማሪ አንደኛ እንትና ደግሞ ሁለተኛ እያለ በራሱ የሚያወጣው ነው እንጂ ይሄ ክፍል ውስጥ መጨረሻ ላይ ፈተና ተብለን ተቀምጠን የምንመልሰው መልስ ውጤት ኖሮት ተደምሮ አቨሬጅ ወጥቶለት የሚለው በዛ እድሜ ምን ማለት እንደሆነ ራሱ ለመረዳት ከባድ ስለነበረ በቃ አስተማሪው ጥሩ ወይም ደግሞ የክፍል ኃላፊ ተብሎ ስማችንን ጧጧት የሚጠራን አስተማሪ የሚወደውን ተማሪ በቅደም ተከተል ውጤት የሚሰጠው ይመስለኝ ነበርና አይ ቲንክ የመጀመሪያ የወጣሁት 58ኛ ወይ 56ኛ ነበርና ከዛ በጣም በደስታና እኔ ራሴን በቃ 56ኛ መውጣት ምን ማለት እንደሆነ ራሱ ትርጉም የለውም ለኔ ግን ውጤት ነው። ስለዚህ 56ኛ ወጣሁ ብዬ በኩራት ስናገር ከታላላቆች ደግሞ ትንሽ እንደ መሳቅ ነገር አለብኝና ከዛ ለመጠየቅ ሞከርኩ ምን ማለት ነው ስለዚህ ፈተና የሚሰጠው ማለት ምን ማለት ነው ዕውቀት አወቅኩኝ ማለት ነው የሚለውን ነገር ለመገንዘብ ትንሽ ያዳግታልና ብዙ ተማሪዎችም በተመሳሳይ መልኩ እኔ ያለፉበትን ሂደት ሊያልፉት ይችላሉ። ምክንያቱም ሳይረዱት ሊሆን ይችላሉ እየተማሩ ያሉት ፈተና ላይም ሲቀመጡ ያንን ፈተና ተፈተኑ ማለት ውጤቱ ምን ያመጣል የሚለውን ነገር መረዳት በተለይ ጭንቀቱን ከፍና ነፃ ያረጋቸዋል። ስለዚህ የተማሩትን ትምህርት ማስታወስ እንዲችሉና እንዳስታወሱ ለማወቅ ነው። ስለዚህ የፈተና ሂደትም ሲዘጋጅ ፈተናዎች ሲዘጋጁ የራሳቸው የሆነ ሳይንሳዊ መንገዶች አላቸው። ከነዚህ ውስጥ አንደኛው ፈተና ማንኛውም ፈተና ሲጀምር በከባድ ፈተና መጀመር የለበትም። ያ ተማሪን ያለውን ሰልፍ ኮንፊደንስ ወይም በራሱ ባጣናው ነገር የመተማመን ኃይሉን ያጠፋውና በጣም እንትን ያደርገዋል። ገጥሞሽ ከሆነ የመጀመሪያውን ፈተና በተለይ በቻፕተርና በሞጁላር ትምህርት በምንማርበት ጊዜ በዩኒቨርሲቲ ላይም ከዛም በኋላ ባሉት ላይ የማታውቂው ትምህርት ወይም ደግሞ ያላጠናሽ ወይም ደግሞ ረሳሁት ብለሽ ያሰብሽውን ትምህርት የመጀመሪያው ጥያቄ ቢሆንብሽ በጣም ደንግጠሽ ቀሪውን ፈተና ተረጋግተሽ ለመፈተን ወይም ደግሞ ለመመለስ አቅም ያሳጣልና ከፈተና ጀምሮ ወላጆች ልጆቻቸውን የሚፈተኑበት ምክንያት ወይም ደግሞ ፈተና ላይ የሚቀመጡበት ምክንያት አቅማቸውን ማወቅ የሚችል የማስታወስ ደረጃቸው ምን ያህል ማስታወስ እንደሚችሉ ለማስታወስ ወይም ደግሞ ያንን ልምምድ አድርገው ዕውቀትን በተቻለ መጠን ምን ማድረግ እንዲችሉ አብዞርብ ማድረግ መያዝ እንዲችሉና ማስታወስ እንዲችሉ ነው። ስለዚህ ቻፕተሩ ላይ የተጻፈውን ነገር በሙሉ አንብበው ማስታወስ ከቻሉ ቀጣይ ያ ልምድ ይሆንና ስልክ ቁጥርም መረጃዎችንም ማስረጃዎችንም በጭንቅላታቸው በቀላሉ መያዝ ይችላሉ። እያደጉ ሲመጡ ደግሞ የትምህርትም እድገቱ ያንን የሚጠይቀውን ደረጃ እያሳደገ ይመጣል። ያ ማለት ምንድነው? የመጀመሪያዎቹ ደረጃዎች ላይ ማስታወስን ከማስታወስ በኋላ መተርጎምን የተረጎምናቸውን ነገሮች ደግሞ ከፍ እያልን የዕውቀት ደረጃችን እያደገ ሲመጣ ወይም ደግሞ የክፍል ደረጃችን ከፍ እያለ በመጣ ቁጥር የነገሮችን የመረዳትና የተረዳንበትን ነገር ደግሞ ለሰዎች የማስረዳት አቅምን ማሳደግ ነው። ስለዚህ እያንዳንዱ የሚሰጡት ፈተናዎች እነዚህን መለኪያዎች ተቀምጦላቸው ነው። ምን ያህል ያስታውሳሉ፣ ምን ያህል ይተረጉሙታል፣ የተረጎሙትን ስለሰው በምን ያህል መልኩ ያስረዱታል ነው። የትምህርት ፈተናዎች አቀማመጥንም ካየሽ የመጀመሪያዎቹ ምርጫ ናቸው። ከዛ እውነት ሐሰት አዛም እንዲሆንና የመጨረሻው ምንድነው የሚሆነው ከበድ የሚለው ወሰብሰብ የሚለው ጻፍ ሊሆን ይችላል፣ አስረዳ ሊሆን ይችላል፣ ትርጉሙን ጻፍ ሊሆን ይችላል። ስለዚህ እነዚህ በየትምህርት ደረጃዎች ላይ የሚቀመጡ የዕውቀትን ወይም ደግሞ አእምሮን የማለማመድ ደረጃዎች ናቸው። ስለዚህ እነዚህ ማለቶች ግን በግዴታ ውጤታማ እንዲሆኑ የሚያግዙ ሳይሆኑ እንደ አንድ መሳሪያ ሊጠቀሙባቸው የሚገቡ ነገሮች ናቸው። ስለዚህ ማስታወስን ሁል ጊዜ አሁን አንዳንድ ቦታ ላይ የምትሰሚያቸው ነገሮች አሉ። ይሄንን መማር ምን ጠቀመኝ የሚባሉ ነገሮች ግን የዋና ጥቅሙ እዛ ጋር ያሉት ነገሮችን በምን ያህል መልኩ ማስታወስ እንችላለን። ምን ፈልጋቸውን ነገሮች አንድ ዩኒቨርሲቲ ላይ ያለ የኢንጂነሪንግ ተማሪ ሊሆን ይችላል ወይም ሳይንስ ላይ ኢኮኖሚክስ ተማሪ ሊሆን ይችላል። ያ ኢኮኖሚክስ ተማሪ
ከስር ጀምሮ ያወቃቸውን ዕውቀቶች ተደማምረው ነው ኢኮኖሚክስ የሚለውን ትርጉም የተለያዩ ፎርሙላዎችን ወይም ደግሞ ምክንያታዊ የሆኑ ፎርሙላዎችን አስቀምጦ በምን አይነት መልኩ እየተረጎመው ነው የሚለውን ነገር እንዲያውቅ ነው ዋናው ሐሳብ። ስለዚህ ማስታወሳቸው አሁን ላሉበት እድሜ ያንን ዕውቀት ይዘው እንዲቀጥሉ ብቻ ሳይሆን በቀጣይም ነገሮችን የማስታወስ ሂደትን እንዴት አድርገው ይለማመዱታል ነው። አንዳንድ ሰዎች የሞባይል ካርድ አንዳንድ ጊዜ እየተፋቀ በሚሞላበት ጊዜ የነበሩት ላይ በቃል መያዝ ሁሉ እንደ አንድ ኤክሰርሳይዝ እናደርገው ነበር። ነጥቡ ምንድነው? አንዳንድ ሰዎች በቀላሉ እነዛን ቁጥሮች ያስታውሳሉ። ከዛ በኋላ ከዓመትም በኋላ ስትጠይቃቸው ያስታውሱታል። አንዳንዶቻችን ደግሞ የስልክ ቁጥርም ይዘን በጣም ደጋግመን ስትረስ አድርገን ተጨንቀን ነው ቁጥሮቹን ለመያዝ የምንታገለውና ነገሮችን በቀላሉ ሰዎች መረጃን በምን አይነት መልኩ ይይዛሉ የሚለውን ነገር በትምህርት ቤት ነው የምንማራቸው ነገሮችን ትርጉም የምንሰጥባቸው። ለምሳሌ አንድ ሰው ነጋዴ ቢሆን አንድ ዕቃ ትርፋማ ነው ትርፋማ አይደለም የሚለውን ከየት ነው የሚያመጣው? ከልጅነቱ ወይም ደግሞ ከተማረው ትምህርት ላይ ይሄን ነገር ወደዚህ ባመጣው ይሄን ያህል ዋጋ ያስወጣኛል፣ ከዛ በኋላ ደግሞ ይሄን ያህል ያተርፈኛል የሚለውን ከልምድ ነው የሚያውቀው። ስለዚህ እነዚህን ልምዶችን ግን በትምህርት ቤት ደረጃ በሚሆኑበት ጊዜ በካሪኩለም ወይም ደግሞ የተቀረጸ ነው የታቀደለት ነው። ስለዚህ ያንን የታቀደለትን ዕውቀት እንዴት አድርጎ ውጤታማ ያደርገዋል የሚሉት ነገሮች ከልምድና ኤክስፒሪየንስ የሚመጡ ናቸው። ግን ያንን ተመሳሳይ ለማድረግ ነው። እዚህም ላይ የሚመጣው ዋናው ነገር ዛሬ ያለው ፈተና የሚኒስትሪ ፈተና ምንድነው? በትክክል 6ኛ ክፍል ድረስ የሚደርስ ተማሪ እነዚህን መሰረታዊ የሆኑ ዕውቀቶችን የማስታወስ ችሎት፣ የማገናዘብ ችሎትና የመረዳት ችሎቶችን ይዟል የሚለውን ነገር አገሪቷ ባስቀመጠችው ስታንዳርድ መሰረት ያም ዓለም አቀፍ ፈተናዎች የሆኑት አገር አቀፍ ፈተናዎች የሚደረጉት ለዛ ነው። ስለዚህ በአገሪቷ ደረጃ ላይ የ6ኛ ክፍል ተማሪ ነው ብለን ስንል ምን አይነት ዕውቀት ያለው ነው፣ ምን አይነት ችሎታ ያለው ነው፣ ከዛ እናሳድገውና 8ኛ ክፍል እናደርሰዋለን እያልን በየእድሜው ደረጃዎች ላይ እናሳድጋቸዋለን። እነዚህ በየትምህርት ደረጃዎቹ ላይ ደግሞ የራሳቸው የሆነ የሚቀያየሩ ነገሮች አሉ። ከአይምሮ ጋር ተያይዞ ይሄ የዕውቀትን ደረጃ ነው የኮግኒቲቭ ወይም ደግሞ የአስተሳሰብ ችሎታን ያየ ነው። ከዛው ጋር ተያይዞ ደግሞ የሚመጡ የማህበረሰብ ጋር ያሉ ግንኙነቶች አሉ። እነሱም በእድሜ ደረጃ ቀጠል ብለን የምናያቸው ይሆናሉ። ግን በእድሜ ደረጃ ላይ ከመዋለ ሕፃናት ከፍ ሲሉ ጓደኞቻቸው ማን ናቸው እያለ ደግሞ የሳይኮሶሻል ብለን የምንለው ማህበረሰብ ጋር ያለ ግንኙነት አለ። ከዛ ባለፈ ደግሞ የፊዚካል ዴቨሎፕመንት አለ፣ ከሰውነት አካል ለውጥ ጋር የሚመጡ ከዛው ጋር ተያይዞ ደግሞ የባህሪ ለውጦችም ይመጣሉ። ስለዚህ እነዛ ለውጦችን እንዴት አድርጎ ቤተሰብ ካለው ሁኔታ ጋር ወይም ደግሞ ካለው ነባራዊ ሁኔታ ጋር እንዲታጣጥሞ ተቀብለውት ተጋግዘው ውጤታማ የሆነ ትውልድን መፍጠር ይችላሉ የሚለውን ነገር ነው ወላጆች እንዲያውቁት የምንፈልገውና በዚሁ አጋጣሚ በድጋሚ ወላጆችም በተመሳሳይ መልኩ ልጅ ውጤታማ እንዲሆን ብለው የለፉበት እንደመሆኑ መጠን ውጤታማ እንዲሆንላቸው እንመኛለን። ልጆቹም ተረጋግተውና ያ እስከዛሬ ሲማሩ የነበሩበትን ውጤታማ እንዲያደርጋቸው ተረጋግተው ፈተናቸውን ይጨርሳሉ ብለን ተስፋ እናደርጋለን። መልካሙን እንመኝላቸዋለን። እሺ ሙሴ፣ እዚህ ላይ እኔ ምንም አልጨምርም። ወደሚቀጥለው አርስታችን እንሄዳለን። ጥሩ አድርገህ ሄደህበታል። እንግዲህ ትውልድ የሬዲዮ ፕሮግራም ትውልድ ብሎ ሲነሳ እያስተሳሰረ የሚሄደው ሰንሰለት አለውና የመማር ማስተማሩ ሂደት ወይም ትምህርት ከየት ወዴት ሄዷል? በወላጆቻችን ዘመን መማር ምን ይመስላል? ዛሬ መማር ምን ይመስላል? ነገስ ምን ሊመስል ይችላል? በተለይ የዚህ የዲጂታል ተጽዕኖ የመማር ማስተማር ሂደቱ ላይ በደንብ እየገባ ነውና እኔ አስታውሳለሁ አባቴ ሲያወራኝ፣ ያው አባቶቻችንን አንስተን ነው ከዛም መሀል ላይ ያለው ትውልድ አለን እኛ፣ ከዛ የኛ ልጆች አሉና በእኛ ዘመን ይሄንን ነው ልናወራ የምንችለውና ከውጭ ሀገር የሚመጡ መምህራን ነበሩ። በተለይ ህንዶች ይመጡ ነበርና እሱ እንዴት ከገጠር እንደመጣ አዲስ አበባ ላይ በምን መልኩ ለመማር ነው። እንግዲህ በገጠራማው የሀገራችንም ክፍል ትምህርት አለ፣ የመማር ማስተማር ሂደት አለ። በዚህ በተለይ በቤተክርስቲያን አካባቢ የራሳቸውን የሆነ የፊደል መቁጠሩን የተለያዩ መሰረታዊ ነገሮችን ይዘው ይመጣሉ። ግን የቀለም ትምህርት ብሎ የሚባለው ዘመናዊ ትምህርት የሚባለውን ትምህርት ለመማር ግን ብዙ ዋጋ ይከፈል ነበረ።
ብዙ ዋጋ የተማረ ሰው በጣም የተከበረ ነበር። ኢቭን ወጥተው ውጭ ሀገር ሄደው ተምረው ሲመጡ በዛን ጊዜ መንግስት ከፍተኛ በጀት በጅቶላቸው ሄደው ተምረው እኔ አስታውሳለሁ ጋሽ ስብሐት ትኩሳት ላይ መሰለኝ ጧት ፈተና ተፈትኖ ማታ ወደ አገሩ ተመልሷልና እንዲቆይ ሁሉ እየለመነችው ፍቅረኛው አልቆይም ብሎ ነው የመጣው። ይህ ሁሉ ለትምህርት የሚከፈል ዋጋ ነው እና ባህር ማዶም ሄዶ የመማሩ ነገር ነበርና እንደዚህ ደግሞ ከገጠር አካባቢ ደግሞ ቅድም ያነሳውልህ ያው የወላጅ አባቴ እኛ እንድንማር በጣም ተጽዕኖ ያደርግ ነበርና መማር ብቻ መፍትሄ ነው ብሎ ያስብ ነበር። ግን ሪሊ አሁን እኔ ሳየው መማር ብቻ መፍትሄ ነው ወይ መማር መጥፎ ነው እያልኩኝ አይደለም። ግን በተሰማራንበት ሙያ ብቁ ሰው ሆኖ መገኘት ያስፈልጋል። ስለዚህ ለትምህርት የሚከፈለው ዋጋ በጣም ትላንትና ዛሬ ነገ ስንል ወዴት እየሄደ ነው? ዛሬ የኛ ልጆች ያለ ቴክስት ቡክ እየተማሩ ነው፣ በስልካቸው እየተማሩ ነው፣ በኮምፒውተራቸው እየተማሩ ነው፣ ጉግል ክላስ አለ። ነገ ደግሞ ትምህርት ቤት መሄድም ሊቀር የሚችልበት ነገር ሊመጣ ይችላል። እቺ አሁን ቅድም አንተ ስታነሳት የነበረው ውጤታማነት አንድ ቶፒክ ተሰጥቶ በዛ ቶፒክ ዙሪያ ተማሪው አስተማሪው ክላስ ውስጥ አስተምሯቸው የቤት ስራ ይሰጣል፣ ሆምወርክ ይሰጣል፣ ከዛ ፈተና ይመጣል። ኮንቲኒየስ አሰስመንት ብለን የምንለው በተለይ ታችኛው ክፍል ላይና ያ ተማሪውን ብቻውን ይሰፍረዋል ወይ ብለን ስንል አሁን የመጣው የዲጂታል ዘመን ሁሉንም እኩል ባደረገ መልኩ የመማር ማስተማሩን ሂደት እየሄደ ነውና ወላጆቻችን የከፈሉት ዋጋ ለመማር ሚስተር ቶማስ የሚባል ሰውዬ ጋር አስተማሪ ጋር 1 ብር ከ50 በወር ተቀጥሮ አባቴ ሲያጫውተኝ ያችን እኛን ሊያተጋ ነው ይሄንን የሚለው በነገራችን ላይ ያችን ብር ተቀብሎ ቤት ኪራይ ከፍሏት ቀለብ ሸምቶባት ብር ከ50 ለአንድ ወር የሚከፈላቸው በወር ነው። ምንድነው የሚያደርግለት? ግሮሰሪ ይገዛለታል፣ ሱፐር ማርኬቶች ምናምን ይላላከዋል፣ ሱቆች ላይ የግቢውን አትክልቶች ያስተካክለታል። እንግዲህ ከገጠር እንደመምጣቱ አስበው ለሱ ትልቅ እድል ነው ይሄ። ከዛ እሱ አላማ አድርጎ አዲስ አበባ ሲመጣ የመጣው መማርን ብቻ ነው። ስለዚህ መድኃኒዓለም ነበረ የተማረውና ሲያጫውተን በቃ ወስዶ ያሳየን ነበር። ከዚህ ከማይሞተው ከሰው ልጆች ስፍራ ይግቡ ነው ምናምን ይላል አስኮ ያለው መድኃኒዓለም አጠቃላይ ትምህርት ቤቱና ያ ሁሉ ለኛ ተጽዕኖ ለመፍጠር ነበር። ስለዚህ ትላንትና ወላጆቻችን በዚህ ልክ መማር ብርቃቸው ነበር፣ ፊደል መቁጠር ብርቃቸው ነበር፣ መጽሐፍ ማንበብ ብርቃቸው ነበር። መሀል ላይ ያለው የኛ ትውልድ ደግሞ በዚህ በኢንተርኔትና በኮንቬንሽናል በሆነው መንገድ እየሄድን ዛሬ ደግሞ ሙሉ ለሙሉ ዲጂታል ዓለሙ የእውቀት ምንጭ የሆነ እየመጣ ነውና መማር ትላንትና ዛሬ ነገ ምን ይመስላል? በጣም እዚህ ላይ የምንመለከተው ዋና መስመር አለ። ያ ምንድነው? እርቀቱ ምን ያህል ነበር ነው። እንግዲህ ዋናው ነጥብ ብዬ እኔ የምለው እዚህ ጋር ያለው ልዩነት ምንድነው? ቅድም እንዳልሽው ውጭ ሀገር ድረስ ተልከው በመንግስት ስፖንሰር ተደርገው ትምህርት ቤት እንዲመጡ ሙሉ ክፍያቸው፣ ትምህርታቸው፣ ምግባቸው፣ ማደሪያቸው ሁሉ ተዘጋጅቶላቸው ይማሩ ነበር። ያ ምንድነው? ትምህርቱ ያለው አንድ ቦታ ላይ ነው። ተማሪውና ደግሞ ሌላው ማህበረሰብ ደግሞ ያለው ራቅ ያለ ቦታ ነው። ስለዚህ በየእርቀቱ መጠን ደግሞ ትምህርቶች እንዲዳረሱ የሚፈለግበት መጠን ነበር። ያ ማለት ንቃተ ህሊናው ያደገ ማህበረሰብን መፍጠር ለእድገትም ለቴክኖሎጂም የተሻለ አማራጮችን ያመጣል የሚለው ነጥብ ነው። ስለዚህ እርቀትን ነው እያቀረበን እያጠበብን ያለ ነው። ስለዚህ በፊት አንድ ሩቅ ገጠር ላይ ያለ ከመንገድ ራቅ ያለ ቦታ ላይ የሚማር ወይም ደግሞ የተወለደ ልጅ ዕውቀትን ለማግኘት በጣም ብዙ ኪሎ ሜትሮችን ይሄድ ነበር። አሁን በእኛ ጊዜ ደግሞ መሃል ላይ ትንሽ ቀረብ ብሎ መጽሐፎቹም ውጭ ሀገር የነበሩት መጽሐፎች እየታተሙ ኮፒ እየተደረጉ ቅርበታቸው ወደኛ የመድረስ እድሉ እየጠበበ መጣ። በፊት አንድ ሰውን ብቻ ብዙ ሺህ ኪሎ ሜትሮች ወይም ደግሞ ብዙ ሰዓት በአውሮፕላን ብዙ ርቀት ሄዶ ከዛ ያንን ዕውቀት ተምሮ ያንን ዕውቀት የያዘውን በተቻለ መጠን መጽሐፎቹን አይደለም ይዞት የሚመጣው። ስለዚህ አይምሮ ላይ የተቀዳችውን ሪከርድ የተደረገው ቀድም ያልነው ነገር ማስታወስ የሚለው ልምድ በያዝነው መጠን ሙሉ መጽሐፉን የተማረውን 3 ዓመት 4 ዓመት የተማረውን ዕውቀት አይምሮ ላይ ነው ይዞት የሚመጣው። ስለዚህ እርቀቱ ያን ሁሉ ኪሎ ሜትር የነበረውን ዕውቀት በአንድ አይምሮ ወይም ደግሞ በአንድ ሰው ላይ ጭነን ይዘነው እንመጣለን። እርቀቱን እንግዲህ አሁን ማሰብ ነው። ከዛ ደግሞ በእኛ ጊዜ የነበረው ደግሞ በተሻለ መጠን አንዱ መጽሐፍ በእጁ ይዞት ይመጣና የኮፒ ማሽኖች ቴክኖሎጂዎቹ ስለመጡ ምን ይደረጋል? ኮፒ ተደርጎ ፕሪንት ተደርጎ ደግሞ ለኛ እንደ ቴክስት መጽሐፍ ሆኖ
በተወሰነ መልኩ ወደኛ ቀረበ ማለት ነው። ብዙ ሰዎች መድረስ ተቻለ። ስለዚህ በፊት ብዙ ረጅም የአየር ሰዓት ወስዶ ወይም ደግሞ የአየር በረራ አድርጎ የሚደርስበት ቦታ የነበረውን አሁን በአጭር ርቀት ላይ እነዛን መጽሐፎች ስለሚገኙ ዕውቀቱ ወደዚህ መቅረብ ጀመረ ማለት ነው። ከዛ ባለፈ ደግሞ አሁን ያንን ትራንዚሽን አልፈን ደግሞ ሁሉም ዕውቀት እንግዲህ ልዩነቱ እንግዲህ በመጠንም ይለያያል። እንዳልኩት ውጭ ሀገር ሄዶ የተማረው ሰውዬ አይምሮ ላይ ይዞት ሊመጣ የሚችለው በጣም የተወሰነውን እሱ የተማረበትን ኤሪያ ነው። ከዛ ባለፈ ደግሞ በእጁ ይዟቸው የሚመጣቸው መጽሐፎች በጣም በጣት የሚቆጠሩ መጽሐፎች ነው ይዞ ሊመጣ የሚችለው። ከዛ ባለፈ ግን እነዛ ሰዎች በበዙ ቁጥር ራሳቸውም የሚጽፏቸው መጽሐፎች እየበዙ ዕውቀቱ ወደ ሰው የበለጠ እየቀረበ ይመጣል። አሁን እጃችን ላይ ሁሉም ዕውቀት አለ። በዛው ልክ ደግሞ ቅርበቱን በጣም ቀላልና ቀላል ሆኗል። ስለዚህ በክሊክ ወይም ደግሞ ጽሁፉን ጽፈን የምንፈልገውን ጥያቄ ጠይቀን ልክ እሷን አድርገን ስንጨርስ ሙሉ መረጃው ይመጣ ነበር። እንግዲህ ልዩነቱ አሁንም ከዚህም ያለፈ ነው። በእኛ ጊዜ አሁን ጉግል አድርገን ወይም ደግሞ ሰርች ኢንጂኖችን ወይም ደግሞ የመፈለጊያ እንትኖችን ተጠቅመን መረጃዎችን እንሰበስባለን። ስለዛ ዕውቀት እናገኛለን። በተቻለ መጠን ላይብረሪ ገብተን መጽሐፎችን ተነበው ለእያንዳንዱ አንዷን መረጃ ለማግኘት ራሱ ሙሉ መጽሐፍም ወይም ደግሞ ከመግቢያው ጀምሮ ሪቪው አድርገን ይሄ ነገር እዚህ ውስጥ እንደዚህ አይነት ዕውቀት ሊኖረው ይችላል ብለን መርጠን የምናነባቸው መጽሐፎች አሉ። ከነዛ ውስጥ ደግሞ እኛው ራሳችን እንደመመረቂያ ጽሑፍ ሆኖ ደግሞ ቴሲሶችንም ይጻፋሉ። አናሊሲስ ቅድም ያልኩት አሁን ከማስታወስ የመረዳት ከመረዳት ደግሞ ትርጉም የመስጠትና ነገሮችን ወደ ተጨማሪ ዕውቀት ማሳደግ ወደሚለው ደግሞ መረጃዎችን አድርገን ደግሞ እንጽፋቸዋለን። በዛም እንገመገምበታለን፣ ውጤት ይሰጠናል። አሁን ላይ ደግሞ ያን ሁሉ ይቀርና በአርቲፊሻል ኢንተለጀንስ በኋላ ላይ የምናመጣው ሰፋ ያለ ሀሳብ ግን ወደዛ ደግሞ ሲመጣ አርቲፊሻል ኢንተለጀንስ እነዛን ሀሳቦች በሙሉ ሰብሰብ አድርጎ ወደ ነጥብ ወዳለው ነገር ያመጣልና ብዙ መጽሐፍ ማንበብ ሳይገባን እሱ አንብቦ ሰባስቦ ምን ፈልጋትን ቃል አድርጎ እዚህ መጽሐፍ ላይ እንደዚህ የሚል አለ፣ እዚህኛው ላይ እንደዚህ አለ ብሎ ቅደም ተከተሉን በአማረ መልኩ አስቀምጦልን መረጃን ማስታወስም ሳይጠበቅብን እጃችን ላይ ሙሉን ሐሳብ ያቀርብልናል። ያ ደግሞ በምን ያህል መልኩ ነገሮችን እንተረጎማለን፣ ለችግሮች መፍትሄ ለመስጠት ምን ያህል ዝግጁ ይሆናል አይምሮአችን የሚሉትን ነገሮች እየፈተነ ይመጣልና እዚህ ጋር አርቲፊሻል ኢንተለጀንስ ስንል የአርቲፊሻሉን ነው እንግዲህ ሰው ያልሆነውን ነገር ነው እያሰለጠንን እያዘመንን እያስተማርን ያለ ነው። ያ በሚሆንበት ጊዜ ግን እየተረሳ የሚመጣው ጉዳይ ምን ይሆናል? ሂዩማን ኢንተለጀንስ የሚለው ደግሞ እየተረሳ ይመጣል። ሰዎችን ማሰልጠን ማስተማር የሚሉት ነገሮች እየጠፉ ይመጡና ሙሉ ለሙሉ ሰዎች አርቲፊሻል ኢንተለጀንስ ይሄ ሰዋዊ ያልሆነው ላይ እየሰለጠነ ይመጣልና ከሱ ጋር ኮምፒት ማድረግ የማይቻልበት ደረጃ ይደርሳል ነው። እውነት ነው። እኔ እዚህ ላይ አሁን አንተ ያነሳህ የመጣልኝ ሐሳብ ኮንተንት ቤዝድ ወይም ይዘት ጥራት የምንለው ነገር አለ። አሁን በዚህ ትውልድ ዕውቀት ከየት መጣህ አይባልም፣ አለ በየአደባባዩ ላይ አለ። የመረጃ ፍሰት ችግር የለብንም፣ የዕውቀት ችግር የለብንም። አዲስ አበባ ዩኒቨርሲቲ በምንማርበት ጊዜ እዛ አካባቢ የተማሩ ሰዎች ያስታውሱታል። ትዝ ካለህ የኮፒ ለማድረግ ኮካ ጋር የነበረ ሰልፍ ታስታውሳለህ። በተለይ ቀለሜ ተማሪ ከተገኘ የሱን ኖት እንደምንም ብለህ ፈልገህ ኮፒ አድርገህ ነው የምታነበው። ከዛ ውጪ የምናገኝበት ነገር የለም። ስልክ ላይ መረጃ የለም። ላይብረሪ ገብተህ ከላይብረሪ መጽሐፍ አውጥተህ መጽሐፍን በተራ የሚወጡ በጣም ስኬርሲቲ ወይም እጥረት የነበረባቸው መጽሐፎች አሉ። እነዛን መጽሐፎች ለማግኘት ራሱ ቀድመህ መገኘት፣ ምክንያቱም ላይብረሪ ውስጥ ብዛት የላቸው። አሁን ላይ ግን መጽሐፎች ዲጂታሊ አቬለብል ናቸው፣ በቀላሉ አቬለብል ናቸው። አዎ፣ ግን አሁን እኔ ከዚህ ላይ ነው ጥያቄ። ዕውቀት የምንለው ነገር አንጻራዊ ቢሆንም ከትላንትናና ከዛሬ ከዲጂታል ዓለሙና ይሄ ፊዚካሊ ተገኝተህ ከምትማር የመማር ማስተማር ሂደት ኢቫሉዌት ብናደርገው የትኛው ነው የተሻለ ብለን ስናስብ መደምደም አይሁንብኝ። እኔ ትላንትናን እመርጣለሁ፣ ኢቭን የኔን ዘመን እመርጣለሁ። ምክንያቱም እኔ ስቲል እስክሪብቶና ወረቀት ይዛለሁ። ልምዳችን ነው ይሄ። ገብቷል? የመጣህበት ነው። አሁን ብዙ ሰው ወረቀትና እስክሪብቶ ላይ ይዝ ይችላል። እኔ ምጽፋትን በቃ ስጭር ምናምን የሆነ ነገር ሳረግ ደስ ይለኛል። ይሄ አመጣጤ ነው። ባዶ እጁን ትምህርት ቤት መሄድ ልጅ ሊያጋጥም ይችላል በአሁኑ ሰዓት፣ ወይም ስልኩን ብቻ ይዞ ይሄዳል። እኔ ያመኛል። ስልክ ብቻ ይዤ ቁጭ ብዬ ማጥናት አልችልም። ያጠናኋትን ራሱ አጤሬራ ብለን
አይደል ሾርት ኖት ታወጣለህ ሾርት ኖት ካወጣህ በኋላ እሷን በወረቀት አጠቅልለህ ይዛታለህ ወደ ፈተና እየተጠጋህ በሄድክ ቁጥር ደግሞ መጽሐፍህ ደብተርህ ወደ ዳር ይሆኑ ወደዚች ወደ ሾርት ኖት አትመጣለህ እንደዚህ ያልን ነው ራሳችን በድካም ያዘጋጀ ነው ትላንትና ዛሬ ላይ ግን ሁሉም ነገር ስክሪንህ ላይ ነው ያለው ስለዚህ ጥራቱ ይዘቱ መታየት አለበት ስለዚህ ወላጆች በቤታቸው እንደ ሁሉንም ባማከለ መንገድ መጽሐፍ ማንበብ የራሱ ትልቅ ችሎታ አለው ሃርድ ኮፒውን ማንበብ ማለት ነው ወረቀቱን እየዳሰስክ ማንበብ የራሱ የሆነ ለአይምሮ ብልጽግና ለእድገታችን ይሄ ክሪቲካል ቲንከር ለመሆን የተሻለ ለማሰብ የራሱን የሆነ ሚና ይጫወታል ግን ግዴታ ደግሞ የሆነ መጥቷል ቅድም እንዳልከው ግዴታ የሆነ መጥቷል በኋላ በስፋት እንሄድበታለን እነ ቻት ጂፒቲ ኤአይ አሁን ልጆች ለማሳደግ ሁሉ አማካሪ ሆነዋል አንተ እንግሊዝኛ ለመጻፍ ኢሜል ለመጻፍ ቴክስት ለመጻፍ ምን ያህል ትጨነቅ እንደሆነ እንግሊዝኛህን ለማሳመር የምንሄደው ጥረት ወይም ቋንቋችንን የምንጽፍበትን ለማሳመር የምንታገለው ትግል አይምሮአችን ላይ ትልቅ የመበልጸግ የማደግ የማስፋት ሂደት ነው የሚሰራው በያስባለሁ ሳይኮሎጂካሊ እንዴት እንደሚታይ አንተ ታውቀዋለህ ከኔ በተሻለ ግን ይሄኛው የሆነ ነገር ፈለኩኝ ለምን ወጣ አሰራር አይሆንም አሁን እኮ ድንች ወጥ እንዴት ይሰራል ብልኮ ዩቲዩብ ያመጣልኛል ይደረድርልኛል ቀደም ተከተሉን የተሻለ አካሄዱን እውነት ነገሮች መቅለላቸው የሰው ልጅ የላቀ አይምሮ እንዳይገድሉት ፈራለሁ ምክንያቱም ኤአይ ብንለውም ፊድ የሚያደርገው ወይም የሚመግበው የሚያቀርብለት ስቲል የሰው ልጅ ነው ስለዚህ እንዴት አድርገን ነው ያስተሳሰርን የምንሄደው ነው የምንለው አድማጮቻችን እየተከታተላችሁ ያላችሁት ትርታ 97.6 ኤፍኤም ፕሮግራሙ ትውልድ የሬዲዮ ፕሮግራም ነው ሙሴ ግርማና ጽዮን ሙላ አብረናችሁ እየቆየን ነው ያነሳነው ርዕስ እንግዲህ ሁላችሁንም ተሳታፊ የሚያደርግ ነው ብለን ተስፋ እናደርጋለን አንድ ጥያቄ መግቢያችን ላይ ጠይቀን ነበር እሷን ላስታውሳችሁ የልጆ የክረምት ቆይታ መጪው ጊዜ ክረምት እንደመሆኑ መጠን ነው የልጆ የክረምት ቆይታ እቅድ በአንድ ነገር ብቻ ማሻሻል ቢፈልጉ ምን ሊሆን ይችላል አምና አስበውት ያላሳኩት ዘንድሮ ግን እንደው እቺን ባደርግለት ለልጄ የሚሉት ምን ይሆናል ተመልሰናል አድማጮች ትውልድ የሬዲዮ ፕሮግራም ነው እየተከታተላችሁ ያላችሁት ሙሴ ግርማና ጽዮን ሙላ ብዙ ጉዳዮችን ለመነካካት ሞክረናል ትምህርት ትላንት ዛሬ ምን ይመስላል ነገ እያልን ነው ያለነው ከጊዜያችን አንፃር ብዙ ወደ ኋላ አልመለስም ያሁኑ የውይይት ርዕሳችን የሚሆነው ሞር ወላጆች ላይ ያተኮረ ክረምቱን እንዴት ከልጆቻቸው ጋር ማሳለፍ እንዳለባቸው ምክንያቱም ከመስከረም እስከ ሰኔ 10 ወር ረጅም ጊዜ ነውና ትምህርት ቤት ትልቁን ሰዓት ልጆች እዛ ያሳልፋሉ እዛ በሚያሳልፉበት ጊዜ የትምህርት ቤቱ አስተዳደርና መምህራን ናቸው ከፍተኛውን ኃላፊነት የሚወጡት ልጆች እኛ ጋር የሚመጡበት ሰዓት ተጣጥበው የቤት ስራ ሰርተው በእንቅልፍ የሚያልፈው ረጅሙ ጊዜ ነው ክረምት ላይ ግን ሲመጣ 24 ሰዓት እኛ ጋር ናቸውና በምን መልኩ ነው ማሳለፍ ያለባቸው በተለይ በመደበኛ ትምህርት ክፍል ያሉ ልጆች ረጅም ሰዓት ስክሪን ላይ ቁጭ ብለው ነው እንዲያሳልፉ የምናረጋቸው የተለያዩ እንቅስቃሴዎች የተለያዩ አክቲቪቲዎች በተለይ አሁን በከተማችን ብዙ የስፖርት ማዕከላት ተገንብተዋል የተለያዩ የሙያ ትምህርት የሚሰጡ ተቋማት አሉ ምግብ ማብሰልን ጨምሮ ፋሽን ዲዛይን ሜካፕ ዲዛይን ይሄ ኤክስትራ ካሪኩላር የሆኑ እንትኖች አሉ የሙያ ማዕከላት ተገንብተዋል እየተሰራ ነውና ልጆች እንደበፊቱ ክረምት ረጅም ሰዓት ቤት ቁጭ የሚሉበት አጋጣሚ ያው ለተወላጆች ተጨማሪ ወጪ ነው የሚሆነው ቢሆንም ግን ከልጆቹ የአይምሮ እድገት አንፃር ስናስበው ጥሩ አማራጮች አሉ ከስፖርታዊ እንቅስቃሴ ጀምሮ የተለያዩ ሙያዊ ክህሎቶቻቸውን የሚያዳብሩበትና ኬጂ የሚማረው ልጃችን ክረምት ቤት ሲያርፍ ምን እናድርግ 3ኛ 4ኛ ክፍል ያሉት ልጆቻችን ምን እናድርግ ከፍ ያሉት ደግሞ ሃይ ስኩል ላይ ያሉት 3ኛው ሳይክል ላይ ያሉት ከ9 እስከ 12 ያሉት በምን እናድርግ ዘንድሮ ማትሪክ የሚፈተኑት ልጆች ደግሞ ውጤት ፈተና ተፈትነው ውጤት በመጠባበቅ ነው ክረምቱን የሚያሳልፉት የሚሆነውና ሳይኮሎጂካሊ እንዴት እናዘጋጃቸው ውጤት ሊመጣ ላይ መጣ ይችላል 50% በሚለው
እኔ ጠቅለል አድርጌ ሐሳቡን አምጥቻለሁ። እስቲ ሙሴ ባንተ በኩል ያለውን። ሁሉ ጊዜ ማሰብ ያለብን ነገር በማንኛውም የእድሜ ደረጃ ላይ 3 አይነት ነገሮችን ነው የምናስተውለው። አንደኛው ፊዚካሊ በተፈጥሮ በተለይ ህፃናቶችን በምናይበት ጊዜ በተለይ አዶለሰንት ይሄ የጉርምስና እድሜውን እስከሚመጣበት ድረስ ያለውን ከቴክኖሎጂው ከአመጋገብ ስርዓታችን ጋር ጊዜው አጠር ያለ ወይም ደግሞ በፊት ላይ ፒበርቲ ወይም ደግሞ አዶለሰንት ወደሚለው እድሜ ከመድረሳቸው በፊት የቀደመ ነው ከሌላው ጊዜ። ከዛ ባለፈ ሳይኮሎጂካሊ ደግሞ የሚኖራቸው እድገት አለ ወይም ደግሞ ያስተሳሰብ ነገሮችን የሚያገናዝቡበት መንገድ ከሌላው ጊዜ በየጊዜው በየአመቱ እያደገበት የሚመጣ ነው። ሶስተኛው የሳይኮሶሻል ብለን የምንለው ከማህበረሰብ ጋር ያላቸው ግንኙነት ነው። ቀደም ተከተሉን እንደው እድገቱን ለማየት ቢቻል የመጀመሪያውን አንድ ህፃን ሲወለድ ያለው ከእናቱ ጋር ያለው የጡት ሲጠባ እናቱን የሚያይበት፣ ከዛ ደግ ሲል ከአባቱ ጋር ከወላጅ እህት ወንድም እያለ ከዛ ትምህርት በሚጀምርበት ጊዜ የትምህርት ጓደኞቹ ወንድ ሴት ሳይመርጥ አንድ ላይ ሆነው በመዋለ ህጻናት ይማራሉ። ከዛ እያደገ ሲመጣ የወንድ ጓደኛ ብቻ የሴት ጓደኛ እያለ ያድግና ከዛ ወደ ጉርምስና እድሜ ሲመጣ ደግሞ የወንድ ጓደኛ ይኖራል። ግን ከቤተሰብ ጋር ያለው ግንኙነት ደግሞ ከቤተሰብ ጓደኝነት ወይም ደግሞ ከቤተሰብ ጋር ከማውራት ይልቅ ከፒር ወይም ደግሞ ከአቻ ጓደኞች ጋር የማውራትና የመነጋገር እድሉ የበለጠ እያደገ ይመጣና ከቤተሰብ ቁጥጥርም ራቅ ማለት ነገሮች ይመጣሉ። ስለዚህ እነዚህን በተለይ የክረምቱ ወቅት ወላጅ ከልጁ ጋር ረጅም ጊዜ ለማሳለፍ የሚኖር እድል አለ። ከዛው ጋር ተያይዞ ደግሞ ከትምህርት ውጭ ያሉትን ነገሮች ደግሞ እንዴት አድርገው መጠቀም ይችላሉ። ለምሳሌ መጽሐፎችን እንዲያነቡ በማድረግ መጽሐፎቹ ያነበቡትን ነገሮች እንዴት በምን አይነት መልኩ ተረዱት የሚለውን በማውራት ከወላጅ ጋር ወላጅ ለልጁ ሊያስተምረው ወይም ደግሞ ሊያስተላልፈው የሚችለው መልእክት ከዛ መጽሐፍ ውስጥ የሚያገኝበት ሃይማኖታዊ መጽሐፍቶችን ሊሆን ይችላል፣ በሃይማኖት መቅረጽ ሊሆን ይችላል። ከዛ ደግሞ ማህበረሰብ ውስጥ ያሉ ህግና ደንቦች እንዴት አድርገው ይተገብራሉ። በተለይ አሁን ላይ ባለው ጊዜ ደግሞ ብዙን ጊዜ በትምህርት ቤቶች ውስጥ ማናገኛቸውን እድሎች ላይፍ ስኪል ብለን የምንላቸው ወይም ደግሞ ህይወትን የመምራት ክህሎትን ሊያሳድጉልን የሚችሉ ነገሮችን እንዴት ማወቅ ይችላሉ። ለምሳሌ አይዲያል የሆኑ ነገሮችን በቤት ውስጥ ማድረግ፣ ለምሳሌ ገንዘብ ሊያስገኙ የሚችሉ የውሳኔ አወሳሰናቸው በተለይ ውሳኔዎች ሲወሰኑ ስለመጣላቸው እሺ ስላሉ ብቻ የሚደረጉ ነገሮች ስላልሆነ እምቢ ቢባሉ ወይም ደግሞ ለነገሮች ትክክለኛ ውሳኔዎችን ወስነዋል የሚሉትን ነገሮች በምክንያታዊነት ውሳኔዎቻቸውን በተለይ የህይወት ውሳኔዎቻቸውን ማድረግ የሚችሉበት፣ ቀጣይ ሊኖራቸው የሚችሉ እድሎች ደግሞ የገንዘብ አጠቃቀምን እንደዚሁ ኢኮኖሚ ምን ማለት እንደሆነ፣ ገንዘብ ከየት እንደሚመጣ፣ እንዴት መጠቀም እንዳለባቸው፣ ገንዘብን ማሳደግ፣ ገንዘብ ማግኛ መንገዶችን ሊሆን ይችላል። ከዛ ደግሞ ገንዘባቸውን ያገኙትንስ ገንዘብ ደግሞ ምን ላይ ያውሉታል የሚሉትን ሐሳቦች በደንብ አድርጎ ማሰብ ያስፈልጋልና ከዚሁ ጋር ተያይዞ በቀን ውስጥ ያላቸውን ጊዜ በራሳቸው ኃላፊነትን በመስጠት በተለይ ኃላፊነት ስንል በትናንሽ ነገሮች ልንወስንባቸው የሚችሉ ለምሳሌ ከስክሪን ላይ በስክሪን ላይ የሚቆዩበትን ጊዜ ቲቪ በማየት ሊሆን ይችላል፣ ታብሌቶችን ወይ ስክሪኖችን በማየት ሊሆን ይችላል። እነዛ ላይ የሚያሳልፏቸውን ጊዜዎች እንዴት መቀነስ ይችላል። በተመሳሳይ መልኩ ደግሞ በተለይ አስተውለሽ ከሆነ ይሄ ፀሐይ ሳይነካን ረጅም ጊዜ በምንቆይበት ጊዜ የድባቴ ወይም ደግሞ የጭንቀት ነገሮች እናሳልፋለንና በተለይ ዋናው የአልጎሪዝሙም ወይም ደግሞ የስክሪን ታይም ሰዎች በጣም ረጅም ጊዜ እንዲጠቀሙ በተለይ ወጣት ህፃናቶቹ በጣም ረጅም ጊዜ እንዲወስድባቸው የሚደረገው አሰራሩ የአልጎሪዝሙ ወይም ደግሞ ያንን ስክሪን ረጅም ጊዜ እንድንጠቀም ሆን ተብሎ የተዘጋጁ መንገዶች ስላሉ ነው። ስለዚህ የከለር ይዞታው ቀጣይ የሚመጡትን ነገሮች አለማወቃችን በጉጉት እንደንጠበቃቸው ያደርገናል። ከዛ ባለፈ ደግሞ ቀጣይ የሚመጡትን ቪዲዮዎች የምንከተላቸውን ተከትሎ ይሄ ነገር ላንተ ይሆናል የሚለውን ራሳችን ከምናውቀው በላይ ዲጂታል ስክሪኑ ስለሚያቀን ለኛ የሚሆኑትን ነገሮች ከስር እያቀረበ ረጅም ጊዜያችንን እዛ ላይ እንድናሳልፍ ነው የሚያደርገንና በትክክል የምናሳልፍበትን ጊዜ ግን ለኛ በሚሰጠን ወይም ደግሞ በሚያመጣልን አቅም እየገነባን ነው ወይ
ወይስ ያ ዲጂታሉ ወይም ደግሞ ስክሪኑ እኛን መልሶ እየገነባን ነው የሚለውን ማየት ያስፈልጋልና የቤተሰብ የንባብ ሰዓት ሊሆን ይችላል፣ የጨዋታ ሰዓት ሊሆን ይችላል። ከዛ ባለፈ የኤክሰርሳይዝ እና ኤክስትራ ካሪኩላር አክቲቪቲ ተባሉትም በተለይ እድሜ እስከ ከ20ዎቹ ከመድረሱ በፊት በተለይ ሴት ልጆች ኤክሰርሳይዝ ማድረግ ለአጥንት ዴንሲቲ ብለን ወይም ደግሞ የአጥንት ጥንካሬን በጣም ብዙ መረጃዎች እየወጡ ያሉበት ነው ያለው። ረጅም ጊዜ ኤክሰርሳይዝ አለማድረግ የአጥንት ጥንካሬያቸውንም ከመወለድ ጋር በኋላ ላይ የእድገት እድሜያቸው ላይ የሚመጡትን ተጽዕኖችን መከላከል ያስፈልጋልና አክቲቪቲ ማድረግ እንደ አንድ ተደርጎ ሊታሰብ የሚገባ ነውና ከልጆች ጋር አብሮ ረጅም መንገዶችን ወክ ማድረግ ሊሆን ይችላል። ከዛ ባለፈ ደግሞ በዛ ወክ በሚደረግበት ጊዜ፣ በሚንቀሳቀሱበት ጊዜ፣ በሚጫወቱበት ጊዜ ከጨዋታው የሚገኙ ትምህርቶችንም አብሮ መያዝ ያስፈልጋልና በየትምህርት ደረጃዎቹ ላይ እንዳልኩት ፊዚካልን በሚሆንበት ጊዜ ለምሳሌ 9 10 11 ያሉ ተማሪዎች ደግሞ ከወላጅ ቅርርብ ይልቅ አሁን ወደ ቅርብ ጓደኞቻቸው ወይም ደግሞ አቻ ጓደኞቻቸው ጋር ብቻ የሚጣበቁበት ስለሆነ ወላጅ እነዚህን እድገቶችና ለውጦች እንዴት አድርጎ ነው ከልጁ ጋር አያይዞ የሚያወራውና የሚነጋገርበት መንገድ በጣም ወሳኝ መሆን አለበትና ብዙውን መረጃዎች የሚተላለፉበት ጊዜ ከጓደኛ ይሆናልና ጓደኞቻቸውን በምን አይነት መልኩ ይከታተሏቸዋል፣ እድገታቸው እንዴት ያዩታል የሚለው ነገር ወሳኝና አንገብጋቢ ነው። ጥሩ ነው ያነሳቸው ነጥቦች ሙሴ። እንግዲህ እንዳልነው ነው መጪው የክረምት ጊዜ ነው። በብዙ ተጽዕኖዎች ውስጥ ወላጆችም ልጆችም የሚያልፉበት ጊዜ ነው የሚሆነው። በተለያየ የእድሜ ክልል ያሉ ልጆቻችንን እንዴት አድርገን ቆይታቸው ያማረ ለመጪው የአዲስ ዓመት ትምህርት ዘመን ደግሞ የነቃና የሰላ አይምሮ ይዘው ብቁ ሆነው ወደ መደበኛ ትምህርታቸው ይመለሳሉ ብለን እናስባለን። ሌላው እንግዲህ የብሔራዊ ፈተና የሚወስዱ ወይም የ12ኛ ክፍል ተማሪዎች ናቸው። እነሱ እንግዲህ አንድ ትልቅ ምዕራፍ ጨርሰው ሌላ አዲስ ትልቅ ምዕራፍ የሚጀምሩበት ጊዜ ነው የሚሆነው። በወላጆች ጥላ ስር የሚቆዩበት ጊዜ የሚያበቃበትና የራሳቸውን የወደፊት እጣ ፈንታ የሚወስኑበት ነው። ግን ያ ማለት አሁን በሚፈተኑት ፈተና ህይወታቸው ኦፍ ኮርስ ይወሰናል። ግን አንዳንድ አላስፈላጊ ውሳኔዎችን ስለምንሰማ አንዳንዱ ሰው ማንበብ፣ መጻፍ፣ ሙያዊ በሆኑ አካዳሚክ በሆነ ነገር ህይወቱን ይገፋል። ሌላው ሰው ደግሞ ሙያዊ በሆነ ነገር ይገፋልና መኪና መንዳት ሊሆን ይችላል። መኪና ነጂ ከሆንክ ብቁ ሾፌር መሆን አለብህ። መኪናህን በስነ ስርዓት የምትይዝ፣ እግረኛን በስነ ስርዓት ጠብቀህ የምታሳልፍ፣ የትራፊክ ህጎችን እንጨት ቆራጭ ከሆንክ ተገቢ የእንጨት ባለሙያ መሆን አለብህ ብዬ አምናለሁ። እኔ ሁሉም ሰው በቀለም ትምህርት ማለፍና የቢሮ ሰራተኛ መሆን የለበትም። ይህ ያስተዳደጋችን ተጽዕኖ ነው። ስለዚህ የ12ኛ ክፍል ተማሪዎች የዩኒቨርሲቲ ህይወት ዝግጅታቸውን እንደገና ደግሞ አሁን ፖኬት መኒ ይላክላቸዋል ከወላጆቻቸው። የገንዘብ አያያዛቸው ምን ይመስላል? ራሳቸው ማኔጅ ሊያደርጉ ነው። እስከዛሬ በወላጆቻቸው ጥላ ስር ነበሩ። አሁን የሙያ ምክር ደግሞ ያስፈልጋቸዋል። ምንድነው መሆን የሚፈልጉት? ምክንያቱም አሁን በእኛ ሀገር ትሬንድ ማየው ብዙ ሰው ኢንጂነሪንግ፣ ዶክተር የሚመረጡ ሙያዎች አሉ፣ ፓይለት። ከዛ ውጪ ያሉትን ሙያዎች እንደ ሙያ ያለ መቁጠርና ከሌ ኢንጂነር ነው ሲባል ትልቅ ነገር የመስጠት ኢንጂነሮችን አንደርማይን ለማድረግ አይደለም፣ ግን በመስተጋብር ነው፣ በመጋመድ ነው አገር የምትገነባው። ጽዳት ሰራተኛው የሚያስፈልግሃል፣ ጥበቃው የሚያስፈልግሃል፣ ገብቶሃል? ማኔጀሩ ብቻ አይደለም የሚያስፈልግህና በዛ ውስጥ ስለምንሄድ መክሊታችንን አውቀን ተሰጧችንን አውቀን ልጆች መጪውን ጊዜ በተለይችን 2 ወር ራሳችንን በተሻለ ማንነት ወደምንፈልገው ነገር የምናሻግርበት ሊሆን ይችላል። ምክንያቱም ዩኒቨርሲቲ ድረስ ገብተው ዩኒቨርሲቲ ግራጁዌት አድርገው ኢንጂነሪንግ ግራጁዌት አድርገው ኦር ዶክትሬት ግራጁዌት አድርገው ሆስተስ የሚሆኑ ልጆች አሉ። በጣም የሚገርመኝ አጋጣሚ ነው። ፓሽን ነው። ከሆስተሲንግ ወደ ሚዲያ መጥቶ ሰክሰስፉል ሚዲያ ባለሙያ የሚሆኑ ሰዎች አሉ። ይሄ የውስጥ ጥሪህ ነው። ለወላጆች ስትል ደግሞ አንደር ኢንፍሉዌንስ የምትሄድበት በጫና የምትሄድበት ወላጆችህን ለማስደሰት የምትማርበትም ሁኔታዎች አሉና እንደዛ ከሚሆን ልጆቻችንን እስቲ እንወቃቸው። ምንድነው የሚፈልጉት? መሆን የሚፈልጉት ነገር። ስለዚህ የቀሊችን ማትሪክ ማለፍ የምትሏን ብቻ እንደ ጫና አሳድረንባቸው
ባያልፉ ህይወታቸው እንዳለቀ ማየት የለብንም። የራሳቸው የሆነ ጸጋ የራሳቸው የሆነ መክሊት ሊያወጡት የሚችሉት በተለይ በዚህ በዲጂታል ዓለም ላይ ብዙ ነገር መሰራት ቅድም ብለናል። ዕውቀት አሁን የታለህ ተብሎ አይፈለግም አለ። ስለዚህ እሱን ግምት ውስጥ በመክተት ወላጆች የልጆቻችሁ የክረምት ጊዜ ቆይታ ምን ይመስላል የሚለውን በደንብ እንድታስቡበት ደሞ ይሄ ቅድም አንተ ብለዋል በአካል በአእምሮና በማህበራዊ ህይወታቸው የሚያድጉበት ጊዜም ነው የሚሆነውና ኤክስቴንድድ ፋሚሊዎችን መጠየቅ ሊሆን ይችላል። ዘመድ ማለት ነው። ቤተ ዘመድ ጋር መሄድ ያንተ ቤት ሴቲንግ አለ፣ የእህትህ ቤት፣ ያጎት፣ ያክስት፣ አያት እየተባለና ከነዛም የቤተሰብ አካላት የሚማሩት ነገር ስላለ የቤተሰብ ጉብኝት እንደው በፕሮግራም መልኩ ቢያዝና እዛ ሄደው ከአያቶች ጋር በተለይ አያት ያላቸው ልጆች ከአያቶች ብዙ ነገር ይማራሉ። የትውልድ ጋፑም ሰፊ ነውና እነዚህንና የመሳሰሉትን ነገሮች እያደረግን እንቆይ ብለን እንላለን። ከዚህ ቀጥሎ እንግዲህ ሰዓታችንም እየተገባደደ ይመስለኛል። የመጨረሻ ርዕስ አድርገን ያዝ ነው የመማር ማስተማሩን ሂደት የሚያግዙን የቴክኖሎጂ አማራጮቻችን ምን ይመስላሉ? ይሄ የቴክኖሎጂ ጥግ ብለን ያዝ ነውና እንዳልነው ነው። አሁን ወረቀትና እስክሪብቶ ብቻ ይዘህ የምትቀመጥበት ጊዜ አይደለም። ራስህን ማብቃት ራስህን ተወዳዳሪ ዜጋ አድርጎ መገኘት ይፈልጋልና ያንን ለማድረግ ቴክኖሎጂን መጠቀም ጥሩ ነው። የራሱ የሆነ ተጽዕኖ ቢኖረውም ቅድም የስክሪን ታይም መቀነስ ብለናል። ለልጆቻችን መቀነስ ነው እንጂ ሙሉ ለሙሉ ከስክሪን ይራቁ ብለን አንልም። ምክንያቱም ረጅም ሰዓት ስክሪን ላይ መቆየታቸው የራሱን ጫና ስለሚፈጠር ነውና በቀሪው ሰዓታችን ሙሴ እንግዲህ እዚህ ላይ በጣም መታወስ ያለበት ነገር ሁሉ ጊዜ ምንድነው ሁሉም ነገሮች መሳሪያዎች ናቸው ብዬ ነው ማምነው። ስለዚህ የምንጠቀምበት እስክሪብቶ መጻፊያ ነው። ስለዚህ የምንጽፍበት ነገር የሚያወጣው ነገር ጥሩም መጥፎም ሊሆን ይችላል። ያንን እንዴት አድርገን እናስተካክለዋለን ነው። ሌላ አደጋም ከመጣ ሌላ አይነት ስራ ሊሰራ ይችላል። ስለዚህ እንደ መሳሪያነቱ ግን ምን አይነት ነገሮች መጠቀም አለብን ነው። ስለዚህ ለልጆች የሚሰጡ የዲጂታል ወይም ደግሞ የስክሪን ታይሞች ልጆቻችንን እንዴት አድርጎ ይገነባልናል ነው። ስለዚህ እነዚህ ነገሮች ሲሰሩ በተመሳሳይ መልኩ የሚሰሩአቸውም ሰዎች እነዚህን እድሎች ተጠቅመው ወላጆች ልጆቻቸውን የሚቆጣጠሩበት መንገድ እንዲኖር ያደርጋል። ስለዚህ ወላጆችም ቢሆን በአጭር የዩቲዩብ ወይም ደግሞ የመማሪያ መንገዶችን በመጠቀም ልጆቻቸው የሚጠቀሟቸውን ነገሮች ከማያስፈልግ ነገር እንዲከለክልላቸው ፓረንታል ጋይድ ተብሎ ወላጆች ያስቀመጣቸው ወይም ደግሞ ጉግል ያስቀመጣቸው መረጃዎችን መከታተያ መንገዶች አሉ። ከዛው ባለፈ ደግሞ ልጆች የሚጠቀሟቸውን መሳሪያዎች ለምሳሌ ቻት ጂቲፒ ሊሆን ይችላል ለማንኛውም ጥያቄ የሚጠይቁትን የእድሜ ገደባቸውን ወይም ደግሞ የሳይን ኢን ያደረጉበት ወይም ደግሞ የተመዘገቡበት የእድሜ ቁጥር ስላለ የእድሜ ክልል ስላለ ያንን የእድሜ ክልል በሚጠቀሙበት ጊዜ ለነሱ የሚመጡኑትን ነገሮች በተቻለ መጠን እነዚህ ቱሎች ወይም ደግሞ እነዚህ አፕሊኬሽኖች ሊሚት ያደርጋሉ፣ ይፈቅዳሉ ወይም ይከለክላሉ። ስለዚህ እነዛን እድሎች መከታተል ያስፈልጋል። ከዚህ ጋር ተያይዞ በራስ ላይ የሚሰጡትን ቅድም አሁን ያነሳሻቸው ነጥቦች ወሳኝ ናቸው። ልጆች አይ የዚህ አይነት ነገር ነው መሆን የምፈልገው ወይም ደግሞ በዚህ አቅጣጫ ነው መሄድ የምፈልገው ብለው የሚሉትን ነገር በወላጅ አይን ደግሞ አይ ይሄ ነገር እኮ ለሁሉም አይደለም ለዚህ የሚሆን ያስፈልጋል የሚሉትን ነገሮች ከስር መሰረት የምናያቸው ምልክቶች አሉ። እነዛ ምልክቶች ደማምረን የመፍቀድና የመከልከል እድሉ የሚጠነክርበትን መንገድ ማሳየት ያስፈልጋልና ልጆች ከሚሄዱበት መንገድ መከልከልም ተደብቀው እንዲያደርጉት ወይም ደግሞ ነገሮችን በጣም በተቆጣጠርናቸውና በያዝናቸው ቁጥርም ደግሞ በተለይ አሁን ባለው ቴክኖሎጂ እንዴት አድርገው ሊያመልጡን የሚችሉበት እድል ሰፊ ስለሚሆን እንዴት አድርገን ነው ከልጆቻችን ጋር በመግባባትና በመነጋገር መንገዳቸውን እኛም በመረጥንላቸው እነሱም በመረጡት መንገድ ተግባብተን ልናሳልፋቸው ምንችለው እነዚህን ከባድ ጊዜያቶች እንዴት አድርገን ውጤታማ እንዲሆኑ እናግዛቸው የሚሉ ናቸው። ስለዚህ የተለያዩ አይነት የመማሪያ ሂደቶች አሉ። ዩቲዩብ ላይ የሚመረጡ ጽሁፎችን ባዩአቸው የ1 ሰዓት የ2 ሰዓት ትምህርቶች ላይ ደግሞ በዛ ላይ ተወያይተን እንዴት ምን ያህል ለውጥ አመጡ ምን ተማሩበት የሚለውንም ወላጅ አብሮ ቁጭ ብሎ የሚያዩትን የተለያዩ ኤክሰርሳይሶችን ወይም ደግሞ የሰሯቸውን ስራዎች እስኪ ያሳዩን ብሎ ደግሞ ወላጅም የሚያይበትና የሚሞጋገስበት የትምህርት አቅጣጫው የወደፊት ህይወቱ መወሰን የሚችልበትን እድሎች
ተመካክረው የሚወያዩበት እድል እንዲሆናቸው መጠየቅ መቻል አለባቸውና እዛ ላይ ወላጆችም ቢሆኑ የቻት ጂቲፒ ሊሆን ይችላል፣ ጉግል ስኮላር፣ ኮርሴራ የተባሉ የተለያዩ አይነት የመማሪያ ፕላትፎርሞች አሉ ወይም ደግሞ መጠቀሚያ መንገዶች አሉ። እነዛን እየተከታተሉ ከልጆቻቸው ጋር ቀጣይ ህይወታቸውን ማስተማርና መወያየት እንዲሁም ውጤታማ ማድረግ ይቻላል። በድጋሚ መልካም የፈተና ጊዜ እንዲሆንላቸው መልካም ውጤት እንዲያመጡ እንመኛለን። እውነት ነው። ያው እንዳልከው ነው። ተማሪዎችን የሚያግዙ አሉ የመማር ማስተማር ሂደት። እንደገና ደግሞ ወላጆች ልጆቻቸውን በመልኩ ማሳደግ እንዳለባቸው የሚያግዟቸው የዲጂታል አማራጮች አሉ። ግን ምንድነው አንዳንድ ወላጅ እንደውም ስክሪን ይለያል። ስለዛ እነሱን አግባብ ባለው መልኩ በመጠቀም ልጆቻችንን በምን መልኩ ካለው ዘመኑ ካመጣው ቴክኖሎጂ ጋር አዋህደን የተሻለና ብቁ ዜጋ እናደርጋቸዋለን ብለን እናስባለን ብለን ወላጆችም የራሳችሁን ሚና እንድትወጡ ነው። እንግዲህ ሰዓት እየገደበን ነው። አድማጮቻችን ስለነበረን ቆይታ ከልብ እናመሰግናለን። ጣቢያው ከልቦ የቀረበው ትርታ 97.6 FM ነው። ፕሮግራሙ ትውልድ የሬዲዮ ፕሮግራም ነው። ትውልድን በአዲስ መንገድ ብለን ሙሴ ግርማና ጽዮን ሞላ የሳምንት ሰው ይበለን። መልካም ጊዜ። ትውልድ የሬዲዮ ፕሮግራም ዘወትር ሰኞ ከ2:30 እስከ 4 ሰዓት በኮላጅ ኮንሰልቲንግ ፒኤልሲ እየተዘጋጀ በትርታ ኤፍኤም 97.6 ወደ እናንተ የሚደርስ አዲስ ሳምንታዊ ፕሮግራም ነው። ሰው፣ ቤተሰብ፣ ማህበረሰብ ብሎም ሀገር የሚገነባው በትውልድ ቅብብሎች እንደሆነ ይታወቃል። ስለሆነም ትውልድ የሬዲዮ ፕሮግራም በማህበረሰባችን የነበረውን ያለውን የሚመጣውን መልካም ገጽታና ተግዳሮቶች በማንሳት ከዘመኑ ጋር የሚሄዱ የአኗኗር ዘይቤዎች፣ ማህበራዊ ህይወትን፣ ኢኮኖሚያዊ እድገትን፣ የኑሮ መርህ፣ ባህልና እሴቶቻችንን የሚያስተሳስሩ መለኛ ሐሳቦች የሚቀርቡበት የሬዲዮ ፕሮግራም ነው። ዋና አዘጋጆች ሙሴ ግርማና ጽዮን ሞላ። ትውልድን በአዲስ መንገድ